ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማይቻለውን አስችሎ የማይታለፈውን አሳልፎ እዚህ ሰዓት እዚህ ዕለት ያደረሰን አምላካችን አባታችን እግዚአብሔር ምስጋና ይድረሰው። የማምላክ የወላዲት አምላክ ምልጃና ጸሎት አይለየን። ይህንን መንጋ እንዲጠብቁ እንዲያጽናኑ የዚህ መንጋ ጠባቂ አድርጎ የሾሞት አባታችን ወንድማችን መርጌታ ቀሲስ አባይ እንዲሁም ይህንን መንጋ በወንጌል እንዲያጽናኑ እንዲባርኩ ወደዚህ ቦታ መጣሁት ወንድማችን ቀሲስ ወንዶሰን የቤተ ክርስቲያን ፈርጥ ጌጥ የካህናት አክሊሎች የምትሆኑ ሕዝበ ክርስቲያን እንደምን አደራችሁ? ምሕረቱን ከኛ አላራቀምና እርሱ ጌታ እግዚአብሔር አውሎ ስላሳደረን ምስጋና ይግባው። እንግዲህ ያው ትናንትና ተማምረናል። ዛሬ ደግሞ በትናንቱ ትምህርት መሰረት ጥያቄዎች መጥተዋል። እንደ እግዚአብሔር ፈቃድ ሁሉንም ጥያቄዎች እንመልሳለን። ደግነቱ ግን ጥያቄዎቹ በተለያየ ቋንቋ ይገለጹ እንጂ ፍጹም ስለ ቤተ ክርስቲያኒቷ በተቆረቆሩ ወንድሞች አባቶች በሁለት ገጽ በጥሩ ማብራሪያ የተጻፈ ጽሑፍ አለ። እሱን እናነበውና እሱ ከተመለሰ ሌሎቹ ጥያቄዎች አንድ ላይ ይመለሳሉ ብለን ተስፋ እናደርጋለን። እሱን አንብበን ከመለስን በኋላ ያልተመለሰ ጥያቄ ካለ የተለያዩ ጥያቄዎች ብያምንኳቸውን እነሱን ደግሞ አንድ ላይ እንመልሳቸዋለን። ደግነቱ የሁላችሁም መንፈስ የሁላችሁም ሐሳብ አንድ ስለሆነ እግዚአብሔር የተመሰገነ ይሁን። እሺ እንግዲህ ትንሽ ይሄ የዘወትር ወይም ቀጥታ ወንጌል የሚሰበክበት ስላልሆነ የእውቀት ትምህርት ነው የሚሰጠው። ትምህርት ደግሞ እውቀት ነው። እውቀት ደግሞ ሰው እንደገባው መጠን ነውና እንደገባው መጠን ነው የሚተረጉመው። በመተርጎማችን ጊዜ በተናጋሪና በሰሚ መካከል ልዩነት እንዳይፈጠር ጠላት ዲያብሎስ መንገዱን ተጠቅሞ ከአንድነታችን ይልቅ መበታተናችንን ከመሰብሰባችን ይልቅ መለያየታችንን በዚች ሰዓት እንዳይዘራው። ምክንያቱም እንኳን ለኛ ለደቀ መዛሙርቱ አልተመለሰም። ደቀ መዛሙርቱ ጌታ ምን አላቸው? ጠላት ዲያብሎስ እንደ ስንዴ ሊያበጥራችሁ ጠየቀኝ፣ ላበጥራቸው ልፈትናቸው ብሎ ጠየቀኝ፣ ነገር ግን አልፈቀድኩለትም። ለምን በዛ ሰዓት አልፈቀደለትም ስንል መንፈስ ቅዱስ ስላልወረደ ሐዋርያት ገና ምን አላሉም ነበር፣ አልጠነከሩም ነበር። ስላልጠነከሩ ለጠላት ዲያብሎስ ቢፈቅድለት ኖሮ እንደ ስንዴ ቢያበጥራቸው ገለባ ሆነው ይቀሩ ነበር። ነገር ግን ልጆቹን የሚያውቅ አባት ለጠላት አሳልፎ ስላልሰጣቸው በዚያን ዘመን አልተፈተኑም። መንፈስ ቅዱስ ከወረደ በኋላ ግን ፈተና ነበር። የዛም ፈተና በምን ተወጡት? በመሸሽ ፋንታ እየቀረቡ በመራቅ ፋንታ እየተጠጉ ሲገረፉ እየሳቁ በጸጋ ተቀብለው እስከ ሞት ደርሰዋል። የነሱን እምነት ይዘን እንድንቆይ አምላካችን ይርዳን። ያንን ለማድረግ ትናንት እንዳደረግነው እንጸልያለን። እንግዲህ ያው እግዚአብሔርን የሚወድ ሰው የፊተኛው ወንበር እስኪሞላ ይመጣል። እግዚአብሔር እኔ መድኃኔዓለም ባሪያ ነኝ የሚል ከወንድሞቼ ከአባቶቼ ተለያይቻል። አቀማመጣችን ብናስተካክል እኮ ፍቅራችንም ይጸናል። እናት እንደሌለው ልጅ ብትን ብላችሁ አትቀመጡ። ኑ የመድኃኔዓለም ወዳጅ ነኝ የሚል ወደፊት ይላል። ከሀገሬ ልጆች አልለይም የሚል ወደፊት ይምጣ። እኔ ብቸኝነት ነው የምወደው የሚል ደግሞ የፈለገበት ይቀመጥ። ብቻችንን ከመሆን ማን ያድነን? እግዚአብሔር። እግዚአብሔር ያድነን። ኑ ወደፊት የፊት ለፊቱ ወንበር እስኪሞላ ኋላ ማያችሁ ሰዎች አትነሱም? እናቶች እህቶች፣ ወይስ እንደ ደርግ አፈሳን ጀመር? ኑ ወደፊት ተነሱ። ሁላችንም የማን ልጆች?
የእግዚአብሔር ልጆች ነን ያለነው አንድ መንጋ ውስጥ ነው ወንበሩ እስኪሞላ ድረስ ተሰበሰባል ቅዳሴ መሃል ላይ ጸልዩ በእንተ ሰላም የሚላል እና ፍጽምት ስለምትሆን ሰላም ጸልዩ እርስ በርሳችሁ ምን ተባባሉ እጅ ተነሳሱ ሰላም ተባባሉ የሚለው ሰዓት ላይ አንድ እናት ያስቀደሱ እንደዚህ አሉና እንደዚህ ሲዞሩ የሚጠሏት ሴት አንቺን አይመለከትም ማለት እና አሁን እዚህ ውስጥ የተጣላ ታርቆ የራቀ ቀርቦ ነው የሚሄደውና ሁላችሁም ወደፊት ስለመጣችሁ እግዚአብሔር ያክብራችሁ እንነሳ እንግዲህ ፍቅር መያዝ ያው በሳህን መብላት ስለጀመርን ነው ፍቅሩ የራቀው ዛሬ በትሪ እንበላለን አጠገባችሁ ያለውን ሰው ያዙ ካልያዟችሁ እጃችሁን አውጡ እሺ ጸጥ እንበል የትናንት ማንነታችሁን አስቡ እግዚአብሔር እዚህ እንዴት እንዳደረሳችሁ አስቡ እዚህ አምጥቶ የዋለላችሁን ውለታ አስቡ የቆምነው በመቅደስ ውስጥ ነው ያለነው በኃይለኛው በእግዚአብሔር ፊት ነው በቃል ኪዳኑ ታቦት ላይ ሆኖ ሊያናግረን በፈቀደ በእግዚአብሔር ፊት ነው ያለነው በዚህች ሰዓት እሱ እግዚአብሔር በሁላችን ልቦና እሱን መፍራት ይጨምርልን በንጹህ ልቦና በንጹህ ህሊና ለሀገር ለወገን ለቤተ ክርስቲያን የሚጠቅም ነገር እንድንሰራ እሱ ይፍቀድልን የዲያብሎስን ሽንገላ የዲያብሎስን ማታለል ከኛ ያርቅልን ሁላችንም አብረን ይህን ጸሎት እናደርሳለን እግዚአብሔር ሆይ በዚህ ሰዓት በፈሰሰ ደም በተቆረሰ ስጋ የዋጃትን ቅድስት ቤተ ክርስቲያን እንዳናውክ በእኛ ምክንያት የሚሰናከል እንዳይኖር የትዕቢትን የራስ ወዳድነትን የሐሰትን ነገር ከኛ አርቅልን ቅዱስ መንፈስህን ልከ ሰውነታችንን አይምሮአችንን አንተ ቀድስ አንተ ግዛን ላንተ እንድንሆን በዚህች ሰዓት ፈቃድ ይርዳን አንድ አድርገን እንደተያያዝን መንግስትህን እንድንወርስ አንተ ከኛ ጋር አሁን በመስቀል ኃይል አሜን ልል ብላችሁ እግዚአብሔር እሺ እንግዲህ ወደ ጥያቄው ከመሄዳችን በፊት ጥቂት የእግዚአብሔር ቃል ማወቅ አለብን እኛ ምን እንደሆንን ካህናት ምን እንደሆኑ ቤተ ክርስቲያኒቷ ምን እንደሆነች ያለንበት ስፍራ ለምን እንደተሰራ ማወቅ አለብን ከምንም በላይ መርሳት የሌለብን እግዚአብሔርንና ሰይጣንን ሰው ማለት ሳንዱች ነው በማንና በማመሃል ያለ በእግዚአብሔርና በሰይጣን መሃል ያለ ማሰብ ያለባችሁ ነገር እግዚአብሔር እኛን ይፈልገናል ሰይጣንም ማንን ይፈልጋል እኛን ይፈልጋል እግዚአብሔር ሊረዳን ሊያከብረን ሊደግፈን ሊሰበስበን ሊቀድሰን ሊባርከን ይፈልገናል ሰይጣን ደግሞ ኑሯችንን ሊበትን ሊያስለቅሰን ሊለያየን ከእግዚአብሔር እቅፍ ሊያወጣን ከጻድቃን ሊለየን ድንግል ማርያም እንዳንወድ መስቀሉን እንድንጠላ ከእግዚአብሔር ይልቅ የራሳችንን ክብር እንድናስብ ያደርጋል ትናንት እንደነገርኳችሁ ሰይጣን ፓርት ታይም አይሰራም ፉል ታይም ነው የሚሰራው ቁጭ ብሎ ሰውና እግዚአብሔርን መለያየት ቁጭ ብሎ የዮብን ታሪክ ሁላችሁም ታውቃላችሁ ምድርን ዞሮ ሲመጣ ሰይጣን ከየት መጣህ
ከምድር ምን አገኘ? አይ ምድሩማ ረክሳለች፣ አንተን የሚፈልግህ የለም። ሁሉም የሚፈልጉት ሁሉም የሚሰሩት እኔን ነው፣ የሚወዱት አንተን ነው በአፋቸው፣ በልባቸው ግን የሚሰሩት በተግባራቸው የሚሰሩት የኔን ስራ ነው። እግዚአብሔር በብዛት ሳይሆን በምን ያምናል? በጥራት ያምናልና ኢዮብን ግን አይተዋል። ጻድቁን እግዚአብሔርን ነው የሚፈራውን ቅን ሰው አየ ሲለው አይ እሱና አንተማ በጥቅም ተገናኝታችሁ ነው እንጂ እሱ አይወድህም ነበር። የምን ጥቅም? 10 ልጆች፣ ቆንጆ ሚስት፣ ሀብት ንብረት ሰጠው። ስለዚህ እንዴት አይወድሃል? ኢዮብና እኔ በፍርሃት በፍቅር እንጂ በንብረት አልተዋደድንም። እንግዲያውስ ፈቃድ ስጠኝ ኑሮውን ልበትናል። ኑሮውን በተነ፣ አልተሳካለት። የኢዮብን ሕይወት ስታዩት መርዶ የመጣው አንድ ቀን 7ቱም መርዶ ነጋሪዎች ተሰልፈው መጡ። የመጀመሪያው መጣ እህልህ ተቃጠላል። የሚቀጥለው መጣ ከብትና ንብረቶች ተዘረፈዋል። የሚቀጥለው መጣ ግመሎቹን ወሰዷቸዋል። የሚቀጥለው መጣ ልጆች 10ሩም ልጆቹ ሞቱ ሲለው ተንበረከከ እና ልብሱን መቅደድ ሲጀምር ሰይጣን ማጨብጨብ ጀመረ፣ አሳበድኩት ብሎ። ከዛ በኋላ ለወረኞቹ እንዳይቀጥሉ ሌሎኞቹ ወረኞች ምን አረጋ? ልብሱን ቀደደውና ምን ታያላችሁ? ርቃንህን አሉት። ራቁቴን ተወለድኩ፣ ራቁቴን ሄዳለሁ፣ ለዚህም የማስም የተመሰገነ ነው። እያጡ ማንንም ማመስገን እግዚአብሔር ምን እያጡ ከዛ ሰይጣን እጅ አወጣ እንደገና። ምንድነው? ተሳስቼ ነው፣ ንብረቱን ሳይሆን ማውደም የነበረብኝ ሌላ ነገር ነው። ሚስቱ አለች፣ ልጆቹን ይወልዳል፣ ጤናው አለ፣ ንብረቱን ይተካዋል። እና ምን ፈለግ? ጤናውን እንዳውክ ፍቀድልኝ። ጤናውን ሲያውከው ኢዮብ አንድ ቃል ተናገረ። የተወለድኩባት ቀን የተረገመች ትሁን፣ ፀሐይ አውጣባት ሲል አገኘሁት ብሎ ዲያብሎስ ደስ አለው። ኢዮብ ግን ጸንቶ ቆመ። ከዛ ጓደኞቹን ላካቸው። ተመልከቱ፣ በራሱ ሳይሳካለት ሲቀር በማመጣ በጓደኞቹ መጣና ሊያጽናኑት የመጡት ሰዎች አንተ ግን ምን ብትበድል ነው እግዚአብሔር እንዲያቀጠቀጣ? እግዚአብሔር ምን አለ አሁን በወረደና በፈረደልኝ። ምንም አላረኩም፣ ነገር ግን ዓላማው አደረገኝ። ስለዚህ ጥርስ ቁርበቴን ነክሼ እጠብቀዋለሁ፣ አልክድም አለ። ጓደኞቹ ቢሉት ቢሰሩት አልካደም። በሚስቱ መጣ፣ አልካደም። መጨረሻ ሰይጣን ሳይሆን ማን መጣ? እግዚአብሔር መጣና ምን አለው? ከእንግዲህ በኋላ አፍህ ሳቅ ይሞላል፣ በደስታ ጉንጮች በእልልታ ይሞላሉ። በልተነስ እንደቀደመ ሳይሆን በእጥፍ ተባረካሉ። ቁስሉ ረገፈ፣ ሁሉ ነገር ተመለሰለት። የእግዚአብሔር ስም የተመሰገነ። የሚረዳን አባት የሚረዳን አምላክ አለና አሁን ማሰብ ያለብን ዲያብሎስን። ቅዱስ ጳውሎስ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ቃል የጦር ዕቃውን አንሱ ብሏል። የማንን ሽንገላ? የዲያብሎስን ሽንገላ። ዲያብሎስ በጣም ሸንጋይ ነው። መርሳት የሌለባችሁ በጣም ነው የሚሸነግለው። አዳምና ሔዋንን ታውቃላችሁ። 7 ዓመት ገነት ውስጥ ሲኖሩ ያን ዛፍ አይተውታል። እግዚአብሔር ሲያሳያቸው ዛፉ ከዛፍነት አላለፈ። ማሲያሳያቸው እግዚአብሔር ሲያሳያቸው፣ ዲያብሎስ ግን ቀስ ብሎ መጥቶ ሲያሳያቸው የሚያስጎመጅ ሆነ። 7 ዓመት ያዩት ዛፍ አዲስ ሆነባቸው። ማን ሲያሳያቸው? ዲያብሎስ። ከዛ ቀጥፈው በሉት። እግዚአብሔር ቃል ነግሯቸው ነበር፣ ከበላችሁ ትሞታላችሁ። ዲያብሎስ ደግሞ ከበላችሁ አትሞቱ፣ ሌላ ነገር ነው የምትሆኑት አላቸው። የማ ቃል ሰራ? የእግዚአብሔር ቃል ሰራ። ሞቱ፣ ወጡ ከገነት። እግዚአብሔርን ማጣት ሞት። ከዛ በኋላ ልጅ ሲወልዱ ልጆቻቸውን መሸንገል ጀመረ። ማንን? ቃኤልን ሸነገለው። ተመልከታለሁ። ምን
ወንድምህን አባትም የሚወደው ወንድምህን እግዚአብሔር ቢወድ ወንድምህን አንተኮ ወንድምህን ብታጠፋው ምርጫ ስለሌላቸው ማንን ይወዳሉ አለ አንተን ይወዳሉ ብሎ በደንብ ሸነገረ እዚህ ውስጥ ያላችሁ አባቶች ወንድሞች እውነት ሁሉ ሐሳባችን ለእግዚአብሔር ከሆነ አንለያይ የሆነ አካል ግን ከውጪ እየሸነገለን ከሆነ አንተኮ እዛ ቦታ መስራት ይችላል አንተኮ እዛ ቦታ ብዙ ኖራ አንተኮ እዛ ቦታ ብዙ ገንዘብ አለ እንደገና እንዲብታደርግና እንዲብታደርገው ከፍለ ብትወጣ ወይ በተለያየው ስልጣን ታገኛለህ ብሎ እንዳይሸነግል ስልጣኑ የማን ነው እግዚአብሔር ኃይሉ የማን ነው እግዚአብሔር ሁላችንም የማንጠቀም ባሪያዎች ወንድሙን ሸነገለው ቃኤልን ከሸነገለ በኋላ አቤልን አስገደለ ልክ አስገድሎ ሲጨርስ የዲያብሎስ ነገር ሁሌ የሚያሳየው የሚያምር ነገር ውጤቱ ግን አያምር ለሌቦች ኪስ ያሳያቸዋል ቦርሳ ያሳያቸዋል ፖሊሱን ግን ሰይጣን አሳይቷቸዋል ልክ ሰርቀው ዞር ሲሉ ምን ይላል ይያዛሉ ገለው ዞር ሲሉ ይያዛሉ ዋሽተው ዞር ሲሉ ይያዛሉ ቃኤልን ሸነገለና አስገደለ አባቱም ጣላው ከእግዚአብሔር መራቅ እንዳልሆነለት ሲያቅ ቃኤል ምን አለ ኃጢአቴ ልሸከማት የማልችላት ከባድ ናት ብሎ ንስሐ ገባ አለቀሰ በራሱ ላይ ወሰነ እኔ አሁን የወንድሜ ደም እየጮኸ ስላሰቃየኝ ያየኝ ሁሉ ይገለኛል እግዚአብሔር ምን ቢል ጥሩ ነው ደግ አባት አይደል ማንንም እንዳይገልህ ምልክት አደርግብሃለሁ ግን ትቅበዘበዛለህ አይገሉህም እየተቀበዘበስክ እየተሳቀቅክ ትኖራለህ የክፋት መጨረሻው ጥላችንን እንዳናምን ያደርጋልና እግዚአብሔር አምላክ ከከፋ ህይወት ይሰውረን አሜን አሁን ወደ ጥያቄዎቹ መልስ ከመሄዳችን በፊት ቤተክርስቲያን እዚህም ላይ ስለተጠየቀ ቤተክርስቲያን ምንድነው ቤተክርስቲያን ማለት ምን ማለት ነው ቤተክርስቲያን ክርስትና ያለ ቤተክርስቲያን ጎዶሎ ነው ወይ የሚል ጥያቄዎች መጥተዋልና መጀመሪያ ቤተክርስቲያን የሚባለው ይሄ ነው ይሄ ያለንበት ቦታ ይሄ ቅድስቱ ነው ይሄ መቅደሱ ነው ይሄ ቅድስቱ ነው ይሄ ቀኔ ማህሌቱ ስለዚህ ሶስት ክፍል አለው ማለት ነው እና ይሄ ቤተ መቅደስ መንበሩ ይታያችኋል መንበሩ ላይ ታቦት አለ አሁን ማሰብ ያለብን እግዚአብሔር የፈለገውና ሰው የፈለገውን ነገር ለይተን ማወቅ አለብን ታቦት በማጥያቄ ነው የመጣው በማፍላጎት አቤት በእግዚአብሔር አይደል በሰው ጥያቄ እስራኤላውያን ግብጽ ያሉ የሚያዩት የቆመ ጣዖት ነው በእንጨት የተጠረበ በብረት የተቀረጸ በወርቅ የተለበጠ እና ግብጻውያን ሲሰግዱ ያያሉ 400 ዓመት ስለኖሩ ተለማምደውታል ልክኛ እዚህ መተን መጥፎውንም ጥሩንም ነገር እንደምንለምድ ማለት ነው ተለማመዱና ከግብጽ ሲያስወጧቸው ባህሩ ሲከፈል መና ሲወርድ ተአምር ሲያዩ ይሄን ሁሉ የሚያረጋው ማን ነው አለ ያባቶቻችሁ አምላክ ነው አላቸው ግብጽ ያሉ ጣዖቱ አምላክን ሲባል ሰምተው ያባቶቻችሁ አምላክ ነው ያባቶቻችን ነው የነማ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ኖህ አሉ አምጣልና አሁኑኑ አምጣው አሉት ለማ ለሙሴ ሙሴ ወደ እግዚአብሔር ሄደና አምጣው አሉኝ ትገለጣለህ ወይስ አትገለጥ እንዳብሰው እንጨብጠው አሉኝ ምን ላድርግ አለ እኔን አይቶ መቆም የሚችል ስለሌለ በለመዱት አምሳል እሰጣለሁ በጣዖቱ አይደለም በሚገባቸው መልክ እኔ የምሰጥ ነገር አለ ወደ ሲና ተራራ ለብቻው ወጣ እግዚአብሔር ቀርጾ ጽላት ሰጠ ምን ላድርገው አለው ይሄንን ወስደህ አስቀምጥ ከዛ በኋላ ማዘ ሌላ ትእዛዝ አለና እሱን ሳዝ እዛው ውስጥ ወስተህ አስገባዋለህ ትእዛዙን እናንብብና ወደ መልሱ እንሄዳለን ማለት ትእዛዙ ምንድነው ኦሪት ዘጸአት ምዕራፍ 8 ቁጥር 25 ላይ ሁላችሁ መጽሐፍ ቅዱስ በቤታችሁ ስላለ
ገብታችሁ አንብቡት። ከዛ በኋላ ካህናቱ ለዚህ ለምን እንደሚለብሱ ሁሉም ነገር መጽሐፍ ቅዱሳዊ ስለሆነች ቤተክርስቲያን መልሱን ታገኛላችሁ። እንደዚህ ያለ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እግዚአብሔር ለሙሴ ትእዛዝ ሰጠው። ጽላቱን ከሰጠው በኋላ እንደዚህ ብሎ ተናገረው። እግዚአብሔር ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ፣ ከነርሱ የምትቀበሉት መባ ይህ ነው ብሎ ከዛ አዘዘው። በመካከላቸው አድር ዘንድ መቅደሴን ይስሩልኝ። በመናቸው አድር ዘንድ መካከላቸው አድር ዘንድ መቅደስ ስሩልኝ። ታቦቱንም በመቅደስ ውስጥ አስገባው። ለምን ሲለው ሕዝቡን በታቦቱ ላይ አድሬ አነጋግራለሁ። እኔን ማየት ስለማይችሉ በታቦቱ ላይ አድሬ ምን እላለሁ? አነጋግራለሁ። እስቲ ስንቶቻችሁ ስለተስላችሁ ታውቃላችሁ? በተለይ አሜሪካ ለመምጣት ማርያምን አትዋሹ እናውጣ እንጂ አንድ ሰሞን ኡራኤል ቤተክርስቲያን ያኔ ጠበል መፍለቁ ነበርና ከጠበሉ ይልቅ እንትኑ እምነት ዛፎቹ ስር አፈር ይጠፋል። ሰው ሁሉ ዲቪውን ምን እየቀባየና ስለዚህ ተስለን ወጣናል አይደል? ከብዙ መከራ ድነናል። ታቦቱ ላይ ሆኖ የሚያነጋግረን ማን ነው? እግዚአብሔር። የታቦቱ ዓላማ አሁን ታቦት ያለበት ምክንያት እግዚአብሔር በታቦቱ ላይ ሆኖ የኛን ጥያቄ ይመልሳል። ታቦቱ የመጣው በእኛ ጥያቄ ነው። መቅደሱ የመጣው ደግሞ በማፍላጎት በእግዚአብሔር። መቅደሴን ስሩልኝ መካከላቸው አድር ዘንድ አለ። አንደኛው መቅደስ ይሄ ነው። ሁለተኛው መቅደስ ደግሞ መንበሩ ላይ የምታዩት የማስዕል ነው፣ የእመቤታችን ስዕል። አሁንም ሰውና እግዚአብሔር ተለያይቶ ስለነበረ የአዲስ ኪዳን መቅደሳችን ደግሞ ማናት? ድንግል ማርያም። እኛ መሃል ለመሆን ፈለገና በፊት በሚታይ በዚህ በግርግዳው በጣራው በሆነው መቅደስ መሃላችን ሆነ። አሁን ደግሞ በነፍስም በስጋም ከኛ ጋር ተዛምዶ በድንግል ማርያም አማካኝነት አማኑኤል ተባለ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ምን ሆኖ መሃላችን ተወለደ። ለዚህ ቤተክርስቲያኒቱ ያለ ምእመናን ያለ ቤተክርስቲያን ክርስትና የሚባል ነገር የለም። እና መቅደሱ የመጣው በሱ ፍላጎት። ስለ መቅደሱ ስራ ማንበብ ከፈለጋችሁ መጋረጃው እንኳን ይሄን ቀለም የያዘበት ምክንያት መጽሐፍ ቅዱሳዊ ነው። ከለሩን የመረጠ ማለት ነው እግዚአብሔር። ካህናቱ ይሄ የለበሱት ልብስ ይሄ እንዲኖረው ይሄ እንዲሆን የፈለገ እግዚአብሔር ነው። ከዚህ ከኦሪት ዘፍጥረት ከኦሪት ዘጸአት ምዕራፍ 25 ጀምሮ እስከ መጨረሻው ብታነቡት የዕጣኑን ሽታ ሁሉንም ነገር ጽናውን ምኑን እግዚአብሔር ጠይቆ ነው እንደዚህ የሆነችው ቤተ መቅደሱ እንጂ ሰው ፈልጎ አይደለም። መቅደሱና ቅድስቱ የተለያየው ሰው ፈልጎ አይደለም። ማፈልጎ እግዚአብሔር ፈልጎ ተግባብተናል። እንኳን እግዚአብሔር ፈልጎ ሰዎች ምን ያደርጋሉ? የሆነ ቦታ ላይ ያስገቡንና አንድ በር ላይ ከሰራተኛ በቀር መግባት አይቻልም ይላል። ወደ ውስጥ ስታልፉ ደግሞ ከዚህ ማለፍ የተከለከለ ነው ለማንም ይባል። ሰዎች ያን ያህል መብት ካላቸው እግዚአብሔርስ ብዙ መብት ይኖራል አይደለም? እና መቅደሱ የተሰራው በሱ ፍላጎት ነው። ታቦቱ የመጣው በማን ጥያቄ ነው? በእኛ ጥያቄ። እግዚአብሔርን ማየት ፈልገን እግዚአብሔርን ማግኘት ፈልገን እና አሁን ቤተክርስቲያን ውስጥ ካህናት፣ ጳጳሳት፣ መነኮሳት፣ ቀሳውስት፣ ዲያቆናትና ምእመናን አሉ። ምንድነው ግንኙነታችን አንድ የሚያደርገን? ምንድነው አንድ የሚያደርገን? የፊዚክስ ሰዎች ካላችሁ በፊዚክስ የሆነ ወይም በሂሳብ የሆነ ጥያቄ ከሆነ ጋር አንድነት ይኖረዋል አይደል? በሆነ ነገር አንድነት ይኖራቸውና እንደምንም ተቀላቅለው እንደምንም ተዋህደው አንዱን ተክቶ አንድ አዲስ ጥያቄ ወይም አንድ አዲስ መልስ ያመጣል። የምእመናን፣ የካህናት፣ የጳጳሳት፣ የቤተ ክርስቲያኒቱ ግንኙነት ምንድን? ዓላማቸው ምንድን? ማሰብ ያለባችሁ
የክርስትና መጨረሻው ይቅርታ የክርስትና መጀመሪያው ፍቅር ነው ፍቅር አልፈን ከሄድን ጸብ ይፈጠራል ጸብ ደግሞ ጸብ ሆኖ እንዳይቀር ምን ተሰራለት ይቅርታ ተሰራ አሁን በዚህ ዓለም ላይ ዓለም ከተፈጠረ ጀምሮ የተበደለ አንድ ሰው ብቻ ማን ነው አደም አንድ ሰው አዳም ብቻ ነው የተበደለ ሁላችንም እዚህ የተሰበሰብነው የት ለመግባት መንግስተ ሰማያት ከማጋ ለመሆን እግዚአብሔር አዳም የት ነበር መንግስተ ሰማያት ከማጋ ነበር እግዚአብሔር ማን አስወጣችሁ ዲያብሎስና ሔዋን እሱም ተጨምሮ ተሳስተው ወጡ ምክንያቷ ግን ማን ናት ሔዋን ናት ቀጥፋ ያበላችሁ አይደለም የማንንም ምክር ሰምታ አሁን አዳም እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ ማለት የነበረበት ምንድን ነበር አይንሽን እንዳለ ከአጠገቤ ምን በይ ጥፊ ነው ያለ ማለት የነበረበት አይደል አዳም ግን ምን አደረገ አብረን ወድቀናል አብረን እንነሳለን ነይ ብሎ ከገነት ያስወጣችውን አልተዋት እኛ አሁን ምን ተበደልንና ምን እንቋረፍ እንደው በመዳን ያለም ተናገሩ እስቲ ምን ተበደል ብር ስለተካካለ ዘረኝነት ስለመጣ አሁን እውነት የሚያጣላ ነገር አለኛ ብናስብ ብር ነው ብር ይተካል አዳም እኮ የማትተካዋን ገነት የማይገኘውን እግዚአብሔር አጥቶ ምን አላት ሚስቱ ይቅር አላት ይሄን ልብ ያዙና ተቀመጡ እናንተ ጳጳስ ብታገኙ ቄስ ብታገኙ ዲያቆን ብታገኙ ትጠቀማላችሁ አትጠቀሙ ምን ነው ድምጻችሁን አሳነሳችሁ ግጥም አርጋችሁ ነው ትቀልዳላችሁ ብትወልዱ ክርስትናን ስተን ብትጋቡ ቡራኬ ተሰጥቶ ብትታመሙ አጥምቀን ነፍሳችሁ ረፍት ብትፈልግ ንስሐ ተሰጥቶ እንደ ባሪያ ታዘን አገልግለን ነው ግጥም አርጋችሁ ነው ተጠቀሙ እኛ እናንተን ብናገኝ እንጠቀማለን አንጠቀም ምን ተናገሩ ማጉረምረም የለም ዛሬ ይለይልናል ማርያም ተናገሩ ምንድነው መጠቀሙ እንደው እዚህ ባትመጡስ ምን እንጠቀም ምን እንዳይጎልብ ምን ታስተምሩት የለም እናንተ የሚያስተምራችሁ ብታጡ ምን ትሆናላችሁ ትጎዳላችሁ አይደል እኛስ ብናስተምረው ብናጣ እንዴ ለዛፉ ጮሃለን ጮህ ነው የሚለው መጽሐፉ ሰማይ ሰማ ምድር አድምጪ ብሎ ሌላ መልስ ፈልጋል ምንድነው ምን እንጎዳው እናንተም ብናጣ እናንተ በማስተማራችሁ ለስተናቱ ተወሳለ ስለዚህ የመርመናን መኖር ለእናንተ በጣም መልካም ግን ከዚህ የተሻለ አቤት እግዚአብሔር ይስጥልኝ ምኑን አናተርፍም ነጋዴ የሚነግደው ምን ለመሆን ለማትረፍ እናንተ ከሌላችሁ እኛን ከስራል አንድ ቦታ ይሄንን ጥያቄ ጠየቀንና አንዳንድ ጊዜ ባለጸግነት ክፉ ነው በእውነት እግዚአብሔር ባለጸጎችን ልብ ይስጥልኝ ልጃቸው ነው አንድ ባለጸጋ ሁሉ የሚታወቁት እዛ ደብር ላይ በገንዘባቸው እኛ ባንኖራ እኛ የሰበካ ጉባኤ ካልከፈልን ምን አባታችሁ ትበላላችሁ ሲውላችሁ ልጃቸው ነው አውጥ ወደ አዙሩና ይሉት እጅ ነው አይደል ያዛችሁት እናንተ ደግሞ አውጡ የኛስ ምንድነው እጅ አሁን ገንዘብ ከሆነ ያገናኘን እንኳን አሜሪካ ደርሰን አይደለም ኢትዮጵያ ውስጥም ይሄ እጅ ለስራ ያንስ ብትሰሩ እንሰራለን ብትነግዱ እንነግዳለን እንማር ብትሉ ደግሞ
ወላዲተ አምላክን ነው መላችሁ ዳሴ ማርያምና ዳዊት ተሸመደደ ጭንቅላት ለፊዚክስ እና ለኬሚስትሪ አንስ ላው በፎርሙላ ለተደገፈ ትምህርት አንስ ሽምድድ አድርገን ቢያንስ ዶክተሬቱ ቢጠፋ ነርስ መሆን ያቀተና አሁን እኛና እናንተን ያገናኘው ገንዘብ አይደል አውጡት ከጭንቅላታችሁ እናንተ መጽወታችሁ እንደምትጸድቁ እኛም ሰርተን መጽወተን መጽደቅ እንችላለን ቤተ መቅደስ ውስጥ እኮ በተገቡ ስንት ገበሬ ጀግና ገበሬ ነው ማረሻውን ሰቅሎ እንደ ኤልሳ ለእግዚአብሔር ክብር ይወጣ አሁን ገንዘብ አይደለም እሱን አውጡት በመስጠታችሁ ምንም ነገር አታስቡ እሱ ለነፍሳችሁ ላችሁ ነው የሰጣችሁ የሰበካ ጉባኤ ያባልነት ክፍያ የከፈላችሁት ይሄ ሀገር ያለ ሞርጌጅ ስለማይሆን አሁን እኛና እናንተን ያገናኘ የማያለያይ አንድ ደም አንድ ህይወት በመሐላችን አለ እሱም ምንድነው መንግስተ ሰማያት አባታችን እንዳሉት እህታችን እንዳለችው መክሊታችን እናንተ ያለኛ አትጸድቁ እኛ ያለ እናንተ ምን አንጸድቅ ቅዱስ ጳውሎስ ለፊልጵስዩስ ሰዎች የጻፈው መልእክት ላይ እንደዚህ ነው ያለው ፊልጵስዩስ 4:1 ላይ እንደዚህ ብሎ ተናገረ የምወዳችሁና የምናፍቃችሁ ምናችሁ የምወዳችሁና የምናፍቃችሁ የተወደዳችሁ ወንድሞቼ ሆይ በአንድ ሐሳብ ተስማሙ ደስታዬና አክሊሌ የምትሆኑ ወንድሞቼ እናንተ በጌታ ቁሙ አለ ደስታዬና ምኔ አክሊሌ የምትሆኑ እንደገና ለተሰሎንቄ ሰዎች ምን ብሎ ጻፈላቸው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ተስፋችን ወይስ ትምክህታችን ወይስ አክሊላችን በጌታችን በኢየሱስ ክርስቶስ መምጣት ቀን ማን ነው ጳውሎስ ኤፌሶን ሄዶ ሲያስተምር የተሰሎንቄ ሰዎች ነገስታቱ ተነሱና በተኗቸው ወንዶቹን ገደሏቸው ሴቶቹን ለአሕዛብ አጋቧቸው ሃይማኖታቸው እየመነመነ ሲመጣ ድረስልን ብለው ጻፉልን ሊመጣ ሲል የኤፌሶን ሰዎች ተበተኑ ጣዖታት ተነስተው የተበተኑት ጋር ከመሄድ እየተበተነ ያለውን ላስቀራለና እዛው ኤፌሶን ቀረ ሁለተኛ ደብዳቤ ጻፉለት ሁለተኛ ሲጽፉለት አሁንም ለመምጣት ሲሞክር ኤፌሶኖች ታወቁ እዛው ቀረ በሶስተኛ ደብዳቤ ምን አሉት ባትወደን ነው እንጂ እንዳስተማርከን እንዳጠመከን እንደደከምክልን ፈጥነት መጣ ነበር መከራ ሲያገኘን አሉት ወዴት ሄድ ኤፌሶን ያለው የማን ህዝብ እግዚአብሔር ተሰሎንቄስ ያለው የእግዚአብሔር ህዝብ ስለዚህ ወዴት እንደሚሄድ ግራ ሲገባው ደብዳቤ አወጣና ከአንዴም ሁለቴ ወደ እናንተ ልመጣ አስቤ ሰይጣን አዘገየኝ ማን አዘገየ ሰይጣን አሁን እናንተንም እኛንም ሰይጣን እንዳያዘገየን እናንተ ለቤተ ክርስቲያን ምን እንደሆናችሁ እኛ ለቤተ ክርስቲያን ምን እንደሆነን እናነብና በቀጥታ ወደ መልሱ እና ጥያቄው እንሄዳለን ይሄ መጽሐፍ የምን መጽሐፍ ምንድነው ቅዳሴ የቅዳሴው ስርዓት የሚመራው በዚህ ነው እዚህ መጽሐፍ ላይ በቀይ የተጻፉ ትእዛዝ ነው መቀየር አይቻልም የአባቶቻችን ስርዓት አሁን እዚህ ጋር በቀይ የተጻፈው ቅዳሴ አትናቴዎስ አነባሉ ይህንን ቅዳሴ አትናቴዎስ ሳነብ እያንዳንዳችሁ ሁላችሁ የራሳችሁን ድርሻ ተወስዳላችሁ ማለት ነው የካህናት አለቃ ኢየሱስ ክርስቶስ ከዚያው ወደ ምስጢር ይገባል ለግብር ስርዓት ቀሳውስትም በቀኙ ዲያቆናትም በግራው ያቆማቸው የሚስጥራን ስርዓት ያሳያቸው ዘንድ ምን ይመስላል ስሙስ ምንድነው የዚያን ጊዜው ምስጢር ምን ይባላል ዛሬ ሊናገሩት አይቻልም በሰው ልቦና የለም የተሾማችሁ ካህናት ሆይ እግዚአብሔር አይኖች ናችሁና ከሰማይና ከምድር ጌታ ጋር ካለገለገላችሁ ለእናንተ ክብር ይገባችኋል ካህናት የማን አይኖች ናቸው የእግዚአብሔር አይኖች ናቸው የንጹህ የወርቅ ሻሻቴ የምትመስሉ የተመረጣችሁ ዲያቆናት ሆይ ለእናንተ ድንቅ ምስጢርን ባያችሁ ጊዜ ምስጋና ይገባል ዲያቆናት የወርቅ ሻሽ ወይንም ደግሞ የቤተ ክርስቲያን መብራቶች ይባላሉ ሰንፔር በሚባል እንቁ ላይ የቆመ የንጹህ ወርቅ
አእማድን የምትመስሉ ክቡራን አበው ሆይ መመስገን ይገባችኋል። ጳጳሳት የቤተ ክርስቲያን አምድ ምሰሶ ናቸው። ጳጳሳት ከሌሉ ቤተ ክርስቲያኒቷ ቤተ ክርስቲያን ልትባል አትችልም። ምክንያቱም ቀሳውስቱ ክህነቱን የሚያመጡት ከማን ነው? ከጳጳሳት። ሊቁም የእመቤታችን ምስጋና በደረሰበት ድርሳኑ ምንድነው ያለው? አይቴ ሃለው ስዩማን ጳጳሳት እለ ይገብሩ ግብረ ክህነት። የክህነትን ሥራ ካህናትን እንዲያፈሩ እንዲያመርቱ ወዴት አሉ ጳጳሶቻችን? ወዴት ነው ያሉት? እናንተ ምን ልትሆኑ? ጳጳሳት ምሰሶ ከሆኑ፣ ካህናት አይን ከሆኑ፣ ዲያቆናት መብራቶች ከሆኑ እናንተ ምን ልትሆኑ? አሁን እንግዲህ በራሳችሁ ትፈርዳላችሁ። በራሳችሁ ፈራጆቹ ራሳችሁ ላይ እቺን ነገር ለይቶ ያወቀ ሰው ተነስቶ ስለ ቤተ ክርስቲያን ቢከራከር አው ቤተ ክርስቲያን ያቃታል፣ ምዕመንነቱን ያቃል፣ ግዴታውን ያቃል። ምንድናችሁ? መንጋ አይደለም። ለቤተ ክርስቲያን ለሕዝብ ለእግዚአብሔር መንጋ ነው። ለቤተ ክርስቲያን ፍጥጥ አሁን ጠብ ክርክር ቢሆን ግን ሁሉም ሰው እንደ ሶማሌ እንጫጫል አይደል? በሶማሌ ስብሰባ ገብታችሁ ታውቃላችሁ? በሶማሌ ስብሰባ ሁሉም ይናገራሉ፣ የሚሰማ የለም። መንግስት ለብዙ ዘመን የሌላቸው ስለማይደማመጡ አሁን መሰማማት ሲጀምሩ ምን ኖራቸው መንግስት ነው። ስለዚህ እንደማመጥ ምንድናችሁ? ተገልጋይ አይ ጌጥ ጅናውተ ነው የቤተ ክርስቲያን ጌጥ እግዚአብሔር ይባርክልኝ። አሁን እሱ ተነስቶ ቢከራከር እንስማማ። እናንተ ምንድናችሁ ይላል መጽሐፍ ቅዱሱ። ላው ከትልቅ ማረጋ ብሩሃን ከዋክብት የምትመስሉ ሁላችሁ ምዕመናን ሆይ ለእናንተ ክብር ይገባል። ምን የምትመስሉ? ብሩሃን ከዋክብት። ቅዱስ ጳውሎስ አክሊሌ አላችሁ፣ ሊቃውንቱ ፈርጥ ጌጥ አሏችሁ። አትናቴዎስ ደግሞ ከዋክብት ብሩሃን፣ የሚያበራ ኮከብ አለ፣ የማያበራ ኮከብ አለ። እናንተ ግን ምን አይነት ኮከብ ናችሁ? ብሩሃን ከዋክብት የምትመስሉ ምዕመናን ሆይ ለእናንተ ክብር ይገባል። ክርስቶስ አንድነት ወደሚያደርጉበት ወደዚያች ሰርግ በምትገቡበት ጊዜ ጌታችን ታጥቆ ከእናንተ ጋር እየተመላለሰ የእርሱን ሀብት ሲሰጣችሁ ባያችሁ ጊዜ ለእናንተ ክብር ይገባል። በዚያን ሰዓት ለእኛ ለምኑልን። እኛ ምን ብለን እንደምናምን ታውቃላችሁ? ካህናት ስንሰበሰብ ምዕመናን እኮ የዋሃን ናቸው፣ ከእኛ ይሻላል፣ እኛ ውስጥ ስላለን እማንጠቅም ነን፣ እየተዳፈረን ነው ብለን እንሳቀቃለን። እናንተ ከማ ትሻላላችሁ? ከእኛ ትሻላላችሁ። ምክንያቱም ክርስቶስ ምዕመናን እንዲጠበቁ ይፈልጋል። በጎች ናቸው። በግ ደግሞ ምንድን የዋህ ነው፣ ንጹህ ነው። እና እናንተ የቤተ ክርስቲያኒቷ ፈርጥ ጌጥ፣ የካህናት አክሊሎች፣ የቤተ ክርስቲያኒቷ ከዋክብት ናቸው። አሁን እናንተ እዛ ሞልታችሁት መቅደሱ ባዶ ቢሆን ምን ታረጋላችሁ? ምንም። እኛ ደግሞ መቅደሱን ሞልተን ይሄ ወንበር ባዶ ቢሆን ምን እናረጋለን? ምንም። መለያየት እንችላለን? መለያየት እንችላለን? አንችልም። ስለዚህ የመለያየት ሐሳብ ከኛ መድኃኒዓለም ያርቅልን። አሜን። በፍጹም ያርቅልን። እናንተ ልክ ቅዱስ ጳውሎስ እንዳደረገ እናድርግ። ጳውሎስን ጌታ ምን አለው? ራሱ ቅዱስ ጳውሎስ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኳል፣ የጽድቅ አክሊል ተዘጋጅቶልኛል። ማን አዘጋጀለት አክሊሉ? ማን? አራደም ምዕመናኑ። አታመንዝሩ አላቸው፣ አቆሙ። ጣዖት አታምልኩ፣ አቆሙ። አትስከሩ፣ አቆሙ። አትለያዩ፣ አቆሙ። ከዛ በኋላ እነሱ ላይ የሰራው ስራ በመክሊቱ ሲያተርፍ አክሊል ሆኖ ተዘጋጀ። ጌታ ያስረክበኛል። ምዕመናኑ አክሊሉን እንትን አሉት፣ አዘጋጁ። የሚያስረክበው ማን ነው? እግዚአብሔር ጌታ። ጳውሎስ ነበር ቆሮንቶስ፣ ኤፌሶን፣ ሮም። ምን አደረግ? ምዕመናኑን ጠይቅ።
ያኔ ጌታ ያለ ክርክር አክሊሉን ይሰጠዋል። አሁን መሪ ጌታ የት ነበርክ? ናሽቪል ምን አደረግ? ሲለያዩ ዝም ብዬ አየኋቸው። አክሊል ይሰጠዋል? አይሰጥም። ቀስ ወንደሰን የት ነበር? ናሽቪል ምን አደረግ? እናንተ ካልጸደቃችሁ እነሱ አይጸድቁ። እናንተ ንስሐ ገብታችሁ ካልቆረባችሁ እነሱ ወደ እግዚአብሔር ሊቆርቡ አይችሉም። ምክንያቱም የዘሩት ዘር 30 60 100 ፍሬ ማፍራት አለበት። አሁን ድርሻችሁን አውቃችኋል። ጥያቄውን ልመልስ ሰይጣን ያዘገየም ማናችንም ክፉ ሐሳብ ይዘን አንቀመጥ። ብዙ ጊዜ አሜሪካ ትሸውዳለችና ተጠንቀቁ። አሜሪካ ከሀገር ቤት ሆነን ስንሰማት በጣም ሁሉ ነገር ምንድን ቀላል ብሩን ከዛፍ ላይ እስኪመስል ድረስ ማለት እዚህ ስንመጣስ አሜሪካ ውስጥ ዋናው ውጭ አይገናኝ። አሁን ቤቱ ይሞቃል፣ ደጁ ምን ይላል? በሰመር ደግሞ ውጭ ይሞቃል፣ ቤቱ ምን ይሆን? ቤት ይቀዘቅዛል። እና አንዲት እህት ከአሜሪካ ወደ አሜሪካ ልትመጣ ስትል ለአባቷ ቃል ገባችላቸው። ምን ብላ ነው ቃል የገባችው? አባዬ አሁን እኔ አሜሪካ እንደደረስኩ ገብቼ ብሩን ሰብሰብ አድርጌ ገንዘቡን እልክልሃለሁ፣ ታክሲ ትገዛለህ፣ ታክሲዎች ትገዛና ታክሲዎቹን ለሹፌር ሰጥታ አንተ ቁጭ ብለህ ገቢውን መቀበል ብቻ ነው አለቻቸው። እንደደረሰች ምን ልትሰበስብ? ብር ልትሰበስብ። ከዛ በኋላ እንደደረሰች የተቀበሏት ሰዎች አካባቢ አንድ ዱርዬ ነበርና ተቀብሎ አሰናከላት። አረገዘች። ስታረግዝ ልጅ ተወለደ። ማሳደግ ስላልቻለች ወንድ ነው ወደ ሀገር ቤት ላከችው። አባትየው ምን ይበሉ ነገር ምን ነው ልጄ ከታክሲው ወያላውን አስቀደምሽው እና ሁላችንም የማይሆን ቦታ እንዳንገባ ማን ይርዳን? እግዚአብሔር ይርዳን። እሺ ሁሉም ጥያቄዎች አንድ አይነት ስለሆኑ እዚህ ሁለት ገጽ ላይ በጠቅላላው ጥያቄዎቹ ተጠቃለሉ። አነበዋለሁ ሙሉ ለተጠየቀው ጥያቄ እዚህ ላይ መልስ እሰጣለሁ። እግዚአብሔር ሁላችንም ይርዳን፣ ልቦና ይስጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ ለጉባኤው ቸሩ ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። ይህንን ጉባኤያችንን ባርኮ ቤተክርስቲያናችን በአንድነትና በሰላም ይጠብቅልን። ለሰላም መልእክተኛ ለሆኑት ለመምህር ሕዝቅያስ እርሱ በማዕከላችን ተገኝተው ቅዱስ ሲኖዶስ እንዲያስተምሩን የመድኃኔዓለም ፈቃድ ስለሆነ ክብር ምስጋና ይግባ። በዚሁ በዛሬው ዕለት በእርሱ ላይ ጸጋ ወርዶ በመመናና የሐሳብ መለያየት ተፈጥሮ ልዩነት ስለተፈጠረ ችግሩን እንዲፈቱልን የፈጣሪያችን ፈቃድ ይሁንልን። አሜን። ቤተክርስቲያናችን ስንተክል የተስማማንበት የመተዳደሪያ ደንብ መሰረት በማድረግ አሁን የገጠመንን ችግር በእርሱ አማካይነት እንፈታለን ብለን እናምናለን። ይሄው በደንባችን መሰረት አባቶች በሐሳብ ስለተለያዩ አንድ እስኪሆኑ ድረስ በሁለቱም እየተባረክን እንቆያለን በማለት ሙሉ በሙሉ ተስማምተን የቤተክርስቲያናችን ደንብ ተከትለን እስካሁን ቆይተናል። ነገር ግን አሁን ወደ አዲስ አበባው ሲኖዶስ እንሁን የሚለው ጥያቄ ስለመጣ የሚቀጥለው አስታራቂ ሐሳብ በጥሞና እንዲመለከቱ እናቀርባለን። አስታራቂ ሐሳብ አንደኛ፣ ደንባችን እየተከበረ ሆኖ የመድኃኔዓለም ቤተክርስቲያናችን ካህናት፣ ዲያቆናት፣ የሰንበት ትምህርትና አጠቃላይ ምዕመናን የኢትዮጵያ ሲኖዶስ አንድ ነው፣ መንበሩ ያለው ኢትዮጵያ ነው ብለን እናምናለን። ስለዚህ የማስም የተመሰገነ ይሁን። ሁላችሁም ታምናላችሁ? መንበሩ የት ነው? ኢትዮጵያ ነው። ሲኖዶስ ስንት ነው? አንድ ነው። ሲኖዶስ ይሰደዳል አይሰደድም? እልል ብላችሁ እግዚአብሔርን ሁለተኛ፣ በሐሳብ መለያየት አባቶች ስለተከፈሉ ከአንዱ ወግነን ሌላውን አናወግዝም። ስለዚህ አባቶች አንድ ወጥ የሆነውን ቀኖናውን አክብረው አንድ እስኪሆኑ ድረስ በክርስቲያናዊ እምነታችን በተስፋ እንጠብቃለን። ቤተክርስቲያናችን ለረጅም ዘመናት በፖለቲካ ኃይል ስለነበረች ነፃነቷን ለማግኘት በመተባበር ጥረት እናደርጋለን። አራተኛ፣ የሚያስፈልግ ከሆነ በስምምነት የሁለቱም አባቶች ስም በቅዳሴ ጊዜ የሚጠሩበትን ሁኔታ ማመቻቸትና መፍጠር አንዱ መፍትሄ ነው ብለን እናምናለን። አምስተኛ፣ ይህ ሊሆን የሚችለው በመደማመጥና በመከባበር ስለሆነ ምዕመናን ስሜታዊ ከሆነ ነገር ተወስነን በተረጋጋ መንፈስ እንዲሆን ጸሎታችን ነው። ኃያሉ እግዚአብሔር ቤተክርስቲያናችንና ኢትዮጵያን በሰላም በፍቅር ይጠብቅልን።
እሺ እዚህ ጋር ጥቅስ አለ ጥቅሱን አነባዋለሁ በእርሱና በጳውሎስ በበርናባስና መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከነርሱ አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ቀሳውስት ወደ ኢየሩሳሌም ይመጡ ዘንድ ተቆረጠ ቤተክርስቲያኑን በመንገድ እየረዳቸው እርሱን የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ ወንድሞች ሁሉ እጅግ ደስ አሰኟቸው ወደ ኢየሩሳሌም በደረሱ ጊዜ ቤተክርስቲያን ሐዋርያት ሽማግሌዎቹም ተቀበሏቸው እግዚአብሔር ከነሱ ጋር ያደረገውን ሁሉ አወሩ ከፈሪሳውያን ወገን ያመኑች አንዳንዶቹ ተነስተው ትገርዟቸው ዘንድ ይገባል አሉ የሐዋርያት ሥራ ይህ ማለት የቤተክርስቲያን ቀኖናና ደንብ ይጠበቅ ማለት ነው ስለዚህ አባቶች ሐዋርያት የተጠቀሰውን ሥርዓትና ደንብ ማስከበር ግዴታቸው ነው ይህ ተግባራዊ እንዲሆን ማህበረ ምዕመናን በትዕግስት መስራት አለበት ይህ ተግባራዊ እስኪሆን ድረስ ቤተክርስቲያናችን አሁን ካለ ደንብ ጋር መጠበቅ አስፈላጊ ነው ወስብሐት ለእግዚአብሔር ይህንን ተጨንቀው ተጠበው የጻፉ አባቶች ወንድሞች እህቶች እግዚአብሔር ያክብርልን ጥሩ ሐሳብ ነው ጥሩ መልእክት ነው ግን ማስተካከያው መሰጠት አለበት ማስተካከያው የሚሰጠው እንግዲህ እዚህ ጋር መተዳደሪያ ደንብ ተጠቅሷል አሁን መተዳደሪያ ደንቡን ስታወጡ ከማጋ እንደተማከራችሁ አላውቅም ያ የነበራችሁ ሰዎች ኃላፊነት ነገር ግን እዚህ ጋር በተቀመጠው መሰረት ምንም የማያሻማ መልስ ራሱ ጽሁፉ ከታችና ከላይ በተቀመጠበት ቦታ ላይ ጽሁፉ መልስ ሰጥቷል ትልቅ እረፍት ያመጣ ትክክለኛ አስተራቂ ሐሳብ ያለው ጽሁፉን ከመጀመሪያው ጋር እንመልሳለን አሁን ሙሉ በሙሉ ተስማምተን የቤተክርስቲያናችን ደንብ ተከትለን እስካሁን ቆይተን ነገር ግን አሁን ወደ አዲስ አበባው ሲኖዶስ እንሁን የሚል ጥያቄ ተነስቷል መጀመሪያ አዲስ አበባ ሲኖዶስ ያለው የት ነው ኢትዮጵያ አዲስ አበባ ሀገረ ስብከት ነው አንድ ሀገረ ስብከት ጅማ አንድ ሀገረ ስብከት ትግራይ አንድ ሀገረ ስብከት ቤንጅማጂን አንድ ሀገረ ስብከት ቤንሻንጉል ሀገረ ስብከቶች ናቸው አንድም ሊቀ ጳጳስ ያለበት ቦታ ሀገረ ስብከት መንበረ ጵጵስናው ያለበት ቦታ ቋሚ ሲኖዶስ መንበር ይኖራል ሁሉ ጊዜ ቋሚ ሲኖዶስ መንበሩ የሚቀመጠው የሀገሪቱ መሪ ባለበት ከተማ ላይ ማወቅ ያለበት አሁን በተቀየረ ዘመን ከተነጋገርን ብዙ የሚያከራክር ነገር አለ ምክንያቱም የተቀየረን ሰዎች እኛ ሳንቀየር ለመቀየር ስለምንሞክር ማለት ነው መጋቢ አዲስ እሸቱ እዚህ መጥተው ነበር አይደል እና አንድ ጊዜ ኢትዮጵያ ውስጥ ኢንተርቪው ተደርጎላቸው የሰጡት ጥሩ መልስ አለ ኢትዮጵያ ውስጥ የመኪና አደጋ በዛ ምን ይላሉ ስለዚህ ነገር ያለኝ መልስ አንድ ነው ራሳቸውን ያልገዙ ሰዎች መኪና ገዙና ህዝቡን ገደሉት ራሳቸው ምን ያላሉ ሰዎች ያልገዙ ሰዎች አሁን እኛ ብዙ መንፈሳዊ ዕውቀት የሚያስፈልገን ሰው በፊት ሀገሪቱ የሃይማኖት አባቶች የነበራቸው ቦታ ልዩ ነበር ተመካክረው ነበር ታሪክ የምታውቁ ሰዎች ወደ ጦርነት እንኳን ሲሄዱ መጀመሪያ አባቶች በጸሎት እንዲያስቧቸው ጥያቄ ቀርቦ ጦርነቱ እንኳን የሚኬደው በምን ነበር በጸሎት ነው ያን ያህል ኃይል ነበር ማለት ነው አሁን በመጣው ፖለቲካ አይደለም ምንመዝናት ቤተክርስቲያኒቷ ትናንት እንደነገርኳችሁ ሰዎች ፈሪ በሆኑበት ህይወት አይደለም ቤተክርስቲያኒቷን ምንመዝነው እኔ ቤተክርስቲያኒቷን ምመዝነው ደረታቸውን ለጥይት በሰጡት በእናቡነ ጴጥሮስ ህይወት ቤተክርስቲያኒቷን ምመዝነው በእና አቡነ ሚካኤል ላይ ጎሬ ላይ ምንም ሳይፈሩ በሞቱት በእነ ጎርጎሪዮስ እንጂ አሁን ባሉት በሚፈሩት ሰዎች አይደለም ታቦቱን ይዘው ዋሻ በገቡት ሰዎች ታቦቱን መጽሐፍቱን ይዘው ወንዝ ውስጥ በተደበቁት ሰዎች እነዮዲት ጉዲትን ባለፉት እነግራይ መሐመድን ባለፉት በሰማዕታቱ ህይወት በነተክልዬ ህይወት ነው ቤተክርስቲያኑን ምንመዘነው ተግባብተናል እንስማማለን ስለዚህ አዲስ አበባ ሀገረ ስብከት ነው እንጂ ሲኖዶስ አይደለም ሲኖዶሱ ያለው የት ነው ኢትዮጵያ ነው መንበሩ ከሀገሩ ምን አይለቅም ምክንያቱም ተክልዬ የሞቱት ኢትዮጵያ ስለሆነ አሜሪካ ጻድቅ አልሞተባትም ሐዋርያ ያልተገደለባትም
እኛ ከዓለም አብያተ ክርስቲያናት የምንለይበት ምንም ምክንያት የለም። እኛ መጥተን አሳይለም እንጠይቃለን። ሲኖዶስ ግን መጥቶ አሳይለም አይጠይቅ። የት ነው መንበሩ? ሲኖዶስ መንበር የአሜሪካ ሲኖዶስ ካለ መጀመሪያ ሲኖዶስ አይባል። ሲኖዶስ ካለ መንበሩ የለም። ዲሲ እንዳትሉ የለም። ደቡብ ጎንደርና ሰሜን ጎንደር ተባብለው ተለያይተው ኦሃዮ እንዳትሉ የለም። ካሊፎርኒያ እንዳትሉ የለም። ምክንያቱም ፓትርያርኩን በየወሩ በየ15 ቀኑ የት ላይ ያስቀምጧቸው እንደሚቻል አይታወቅም። ይሄን የምነግራችሁ ወይም እኔ ይሄንን ለመመለስ ስቆም ዝም ብዬ አይደለም፣ አንዱ ውስጥ ያለውን ለማስደሰት ወይም ሌላውን እንትን ለማለት አይደለም። ፍዳይም በልቼበታለሁ። እውነቱን ነው የምነግራችሁ። ስለዚህ ይሄ ጽሁፍ ይስተካከል ማለት ነው። ሲኖዶስ ያለው የት ነው? ኢትዮጵያ ነው እንጂ አዲስ አበባ አይደለም። ምክንያቱም እታች ደግሞ ተመልሷል። ምን ይላል? በአባቶች በሐሳብ መለያየት አባቶች ስለተከፋፈሉ ደንባችን እየተከበረ ሆኖ የመድኃኔዓለም ቤተክርስቲያን ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ምዕመናን ጠቅላላ ምዕመናን የኢትዮጵያ ሲኖዶስ አንድ ነው ብለና በዚህ እንስማ። አዲስ አበባ ሲኖዶስ ግን የለም። የት ነው ያለው ሲኖዶስ? እዚሁ ላይ ስለተስተካከለ አያለያየንም ማለት ነው። አሁን ወደ ሁለተኛው የማስታረቂያ ሐሳብ እንሄዳለን። አንደኛው ላይ ቅሬታ ያለው አለ። አንደኛውን ልድገም። ሁላችንም ደንባችን እየተከበረ ሆኖ የመድኃኔዓለም ቤተክርስቲያን ካህናት፣ ዲያቆናት፣ የሰንበት ትምህርት ቤትና አጠቃላይ ምዕመናን ከተስማማችሁ በልልታና በጭብጨባ ግለጡ። ጥያቄ ካላችሁ ጥያቄዎች ሌሎች ስላሉ እንቀጥላለን። በጠቅላላ ምዕመናን የኢትዮጵያ ሲኖዶስ አንድ ነው፣ መንበሩም ያለው ኢትዮጵያ ነው ብለን እናምናለን። ስለዚህ እዚህ ሐሳብ ላይ ከተስማማን ወደ ሁለተኛው ጥያቄ ነው። በሐሳብ መለያየት አባቶች ስለተከፈሉ አንዱ ጋር ወግነን ሌላውን አናወግዝም። ስለዚህ አባቶች አንድ ሆነው የቀኖናውን አክብረው አንድ እስኪሆኑ ድረስ ክርስቲያናዊ እምነታችንን በተስፋ እንጠብቃለን። ግልጽ መልስ ሰጣችኋል። ሶስተኛውም አንድ ስለሆነ የቤተ ክርስቲያናችን ለረጅም ዘመናት በፖለቲካ ኃይል ስለነበረች ነፃነቷን ለማግኘት መተባበር ጥረት እናደርጋለን። የሚያስፈልግ ከሆነ በስምምነት የሁለቱም አባቶች በቅዳሴ ጊዜ የሚጠሩበትን ሁኔታ ማመቻቸትና መፍጠር አንድ መፍትሄ ነው ብለን እናምናለን። አሁን ሲኖዶስ ስንት ነው? አንድ ነው። የት ነው ያለው? ኢትዮጵያ ነው። ስለዚህ ኢትዮጵያ ከሆነ ሲኖዶሱ ፓትርያርኩ ያለው መንበሩ ሁሉም ነገር ያለው ኢትዮጵያ ከሆነ የውጭው ሲኖዶስ ተብሎ አይጠራም። አሁን ይሄ ማንም ህሊና ያለው ሰው የሚፈርደው ማክዶናልድ ታውቃላችሁ አይደል? ፍራንቻይዝ ሲያደርጉ ፍራንቻይዝ ያደረገው ሰው ተነስቶ አይ እኔ ማክዶናልድ ቢጫውን ኤሙን አረንጓዴ ማድረግ ፈልጋለሁ ቢል ይፈቅዱለታል? ለምን? የዛ ንግድ ፈቃድ መለያው ያ ቢጫ ምንድነው? ትልቅ ኤም። የውጭው ብፁዕ ወቅዱስ ሙሉን ነው መጣራው። ብፁዕ ወቅዱስ አቡነ መርቆሪዎስ የኢትዮጵያ ፓትርያርክ ናቸው። ሊሆኑ የሚችሉት ግን አሜሪካ ላይ ሲኖዶስ አለኝ ብለው ካልተቀመጡ ብቻ። የትኞቹም የውጭዎቹ ሊቃነ ጳጳሳቱ አዲስ የተሾሙት አይደለም። አዲስ የተሾሙት ላይ ቀኖና ቤተክርስቲያን ፈርሷል። መሾም ይችላሉ፣ እዚህ ማስቀመጥ ግን አይችሉም። ቢልኳቸው ኖሮ ሀገር ቤት እንቀበላቸዋለን፣ ግን እዚህ ስላስቀመጧቸው አይሆንም። አቡነ መርቆሪዎስ፣ አቡነ መልከጼዴቅ፣ አቡነ ኤልያስ፣ አቡነ ዜና ማርቆስ፣ አቡነ ጎርጎርዮስ ሊቃነ ጳጳሳት ናቸው። በተናጠል በምን በተናጠል ሲኖዶስ ነን ካሉ ግን ቀኖና ያፈርሳል። ምክንያቱም እንደተጻፈው ሲኖዶስ የት ነው ያለው? ኢትዮጵያ ነው። መንበሩ ያለው የት ነው? ኢትዮጵያ ነው። በየግል ከመጡ ሊቃነ ጳጳሳት ናቸው፣ ምንም ጥርጥር የለም፣ እንቀበላቸው በሊቀ ጵጵስናቸው። ነገር ግን በሲኖዶስ
ወክለን መጣን ካሉ ልንቀበል አንችልም። አሊያማ ስንት ሲኖዶስ ሊሆን ስንት ሊሆን ተናገሩ። ሁለት ሊሆን ነው ያለው ሲኖዶስ ስንት ነው? አንድ ነው። አሁንም ደግሜ እላለሁ ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ናቸው አይደል? ናቸው። መቼ ነው ፕትርክናው የሚጸናው? ብቻቸውን ሲቆሙ። ሲኖዶስ ይዘው ሲቆሙ ግን ምን አይልም አይጸናም። ተግባብተናል? ኢትዮጵያ ቤተክርስቲያን ውስጥ ፖለቲካ ገብቷል? አዎ ገብቷል። ኢትዮጵያ ቤተክርስቲያን ውስጥ ችግር አለ? አዎ ችግር አለ። ችግሩን ግን የምንፈታው ደጅ ሆነን ድንጋይ እየወረወርን አይደለም። ችግሩን የምንፈታው ችግሩን በማባባስ አይደለም። ችግሩን ምን በማለት ነው? ተቀራርቦ ምን በማለት በመፍታት። አሁን እንደ ባለ አእምሮ አስቡ የእግዚአብሔር ልጆች። አንድ ዌብሳይት አሳያችኋለሁ። እኛ እናልፋለን። ጥለን የምናልፈው ነገር ግን ወሳኝነት አለው። እነዚህ ልጆች ተመልከቷቸው። እዚህ ያሉትን ህፃናት ምንም አያውቁም። አማራ፣ ትግሬ፣ ኦሮሞ፣ ጎንደሬ ምንም አያውቁም። የሚያውቁት ምንድን ነው? እግዚአብሔርን ብቻ። ጥለነው የምናልፈው ነገር ወሳኝነት አለው። ትከፍትልኝ ዌብሳይቱን? በመረጃ ነው አገሩ የመረጃ ነውና እንደ ተማረ ሰው እንደ ባለ አእምሮ በመረጃ እንነጋገራለን። እዚህ ጋር ይታያችኋል ሰዓቱ ምን ይላል? አሁን ይሄ የዓለሙን ተውት። ይሄ ምን ይላል? ሰዓቱ ይንቀሳቀሳል አይታይም? ይታያል። 3 ነበረ አሁን 4 ይሆናል። እዚህ ጋር አሜሪካ ነው የምንኖረውና ያለንን ሰዓት እንወቅ። በሌላ ሰዓት መጨቃጨቅ ጥሩ አይደለም። አሜሪካ ውስጥ በየ8 ሰከንዱ ሰው ይወለዳል። በየ8 ሰከንዱ በየ8 ሰከንዱ በየ12 ሰከንዱ ደግሞ ሰው ይሞታል። አሁን በእኛና በሞት መካከል ያለው ስንት ነው? 12 ሰከንድ ብቻ። ተወልደናል፣ አድገናል። የቀረን 12 ሰከንድ ነው። እድሜ ገና ነው፣ ጡረታ አስከብራለሁ፣ እድሜ ገና ነው፣ አገባለሁ፣ እድሜ ገና አትበሉ። 12 ሰከንድ አለ በእኛና በሞት መካከል። 12 ሰከንድ ይዤ አልዋሻችሁ። 12 ሰከንድ ይዛችሁ አንዋሽ። ላውም ሬሳችን ለሚገኝበት ሞተን ለምንገኝበት ሀገር ምኑን እንነጋገር? እውነቱን እንነጋገር። ያለን ስንት ሰከንድ ነው? 12 ሰከንድ። ማንም የህይወት ዋስትና የለው። ባንክ ውስጥ ያለውን እንኳን ፒን ነምበሩን ለወገናችን ሳንነግር ልንሞት እንችላለን። ያለንን ሳንናዘዝ ልንሞት እንችላለን። ስለዚህ ለ12 ሰከንድ እውነት ላይ እንቁም። እግዚአብሔር ይርዳ እና ሲኖዶስ አይሰደድም። ሲኖዶስ አገር ቤት ነው ያለው። ሲኖዶስ መንበሩን አገሩን አይለቅም። እዚህ ያሉትን አባቶች እንጥራ እንቀበል ካላችሁ የመጀመሪያው መፍትሄ ምንድነው? ሲኖዶስ ነን የሚሉትን ነገር ማቆም አለባቸው። በግል ከመጡ ግን ሊቀ ጵጵስናቸው አለ። ሊቀ ጵጵስናው አለ እንቀበላለን። በምን ከመጡ? በግል ከመጡ። በሲኖዶስ ከመጡ ግን አይሆንም። እንደገና ወደ ግል ስንሄድ ቀኖና ቤተክርስቲያን ያፈረሱትን ደግሞ ለይተን እናወጣለን። ቀኖና ቤተክርስቲያን ቅዳሴ በፒያኖ ይሁን እንደዚህ ይሁን ብለው ያፈራረሱትን ማርያም ጥንት አብሶ አለባት ያሉትን ደግሞ በሃይማኖት የተለዩትን እንለያለን። እሱ ውስጥ አንገባም። አሁን ስለ ሲኖዶሱ ነው እንቀጥል። ቤተክርስቲያኒቱ ውስጥ ያለውን ችግር መፍታት ከፈለግን ቤተክርስቲያኒቷን ስታስቡ አገሪቷን አስቡ። ኢትዮጵያ ያለ ቤተክርስቲያን ምንም ዋጋ የላትም። ፈረንጅ ኢትዮጵያ ሄዳል ሊጎበኝ ምን ሊጎበኝ? ወንዝና ተራራ አይደለም። ምኑን ነው የሚያየው? ገዳማቱ። ፊደል ቀርጻ አገሪቷን አገር ያረገችው ማን ነው? ቤተክርስቲያን። አሁን ሁሉም ማጥፋት የሚፈልገው ማንን? ቤተክርስቲያን ነው። እውነተኛ ታሪክ ልንገራችሁ እስቲ። አሊ አብዶን የሚያክሰው ማን? የአዲስ አበባ መስተዳድር በነበረ ጊዜ ታስታውሳላችሁ? አዲስ አበባ ውስጥ ስንት መስጊድ እንደተተከለ ታውቃላችሁ? 500 መስጊድ ነው በአንድ ጀንበር የተተከለ።
ስንት የጥምቀት ማክበሪያ ቦታዎች እንደተወሰደብን ታውቃለህ? ስንት ቦታ አየር ጤና ኪዳነ ምሕረት ሄዱ። እዚህ ጋር ኪዳነ ምሕረት እዚህ ጋር መስጊድ ተተክሏል። የጥምቀት ማክበሪያ ቦታ ተወስዶ ሰው ሞቷል እዛ። ሁሉም ማጥፋት የሚፈልገው ማንን ነው? ቤተክርስቲያን። አሁን የውጭው ሳያንስ ፕሮቴስታንቶች መስጊድ ሄደው ይሰብካሉ? አይሰብኩም። ለምን? እዛ ሄዶ አላህን ተው ቢለው ሰይፍ መዘዝ ያለና አላሁ አክበር ብሎ አንገቱን ይለው። ስለዚህ አይሄዱ። የሚሄዱት የት ነው? ቤተክርስቲያን። መጽሐፍ ቅዱሱ ግን የሚለው ምንድነው? ያመነ የተጠመቀውን ሳይሆን ያላመኑትን ሂዱና አስተምራችሁ በአብ በወልድ በመንፈስ ቅዱስ ስም። እኛ ምን ብለናል? ያላመኑትን አይሄዱ። አናቱን አንገቱን ይቀላለታል። አይሄዱ። ቤተክርስቲያን እስላም ማንን ነው የሚያቃጥለው? ጴንጤዎችን። ማንን ነው? ቤተክርስቲያን። የሱ ሳይንስ እኛ ደግሞ እዚህ እናቃጥለው። የዚች ቤተክርስቲያን ጠላቷ አልበዛ? የዚች ቤተክርስቲያን አጥፊዋ አልበዛ? ከሚያጠፋው ጋር ተባብረን እናጥፋ ወይስ መፍትሄ እንፈልግ? አሜሪካ መኖራችን እኮ ለመሰልጠን ለመለወጥ አርቆ ለማሰብ ነው አይደል? ተግባብቶ ለመኖር ነው። 50 ስቴት አንድ አድርገው ይገዛሉ። አይገርም? ተግባብቶ እኛ አንድ አጥቢያ ቤተክርስቲያን መያዝ አልቻለም። አሜሪካ ውስጥ ጠቅላላ አብያተ ክርስቲያናት ተከፍተዋል። አንዱ ቤተክርስቲያን ሞልቶ ሁለተኛ አስፈልጎ አይደለም የተከፈቱት። ሁሉም የተከፈቱት በምንድን? በጣም ስለዚህ ይሄ ከተመለሰ ወደ ሌሎቹ ጥያቄዎች ልሄድ። እነዚህን መልሱ ይሄ ነው። ሁለተኛው እዚህ ላይ ያለኝ አስተያየት መጽሐፈ ቅዳሴ በእንተ ቅድሳት አለ። ዲያቆኑ ስገዱ ካለ በኋላ ይነበባል። በእንተ ብፁዕ ተብሎ ዲያቆኑ ያዜማል። እዛ ቦታ ላይ ግማሽ ቅዳሴ ነው የምንቀድሰው። እዚህ ላይ ጥሩ ጥያቄ ስላለ አንድ ላይ መልሰዋል። እርስዎ በሚያገለግሉበት ቤተክርስቲያን የመተዳደሪያ ደንብ ከደብረ ቀራንዮ መድኃኔዓለም ቤተክርስቲያን ጋር አንድነት አለው። እግዚአብሔር በዚህ መልኩ ማምለክ የእምነት ስህተት አለው ብለው ያምናሉ? ቢያብራሩልኝ። እኔ የት ነው የሚያገለግለው? ይነግረኝ ሰው አይደል? እኔ ማርያም ያለሁት እንደዚሁ ተጋብዤ ሄደው ማርያም ማገለግለው ህፃናት እንግሊዘኛ ይማራሉ። የእንግሊዘኛው ዋናው አስተማሪ ያለ እሱ ረዳለታል። ማርያም ቅጥር አይደለም። እኔ የትም ቤተክርስቲያን ቅጥር አይደለም። ማወቅ አለባችሁ ማለት ነው። የትም ቤተክርስቲያን ቅጥር አይደለም። መቀጠርም አልፈልግም። ምክንያቱም የተቀጠርኩለት ወንጌሉ ስለታሰረ። ማወቅ ከፈለጋችሁ መጽሐፍ አለ፣ ሲዲም አለ። ሁሉንም እዛ ላይ መልሻለሁ። ስለ ሲኖዶስ ወይም ስለ ቤተ ክርስቲያን የምከራከረው ዝም ብዬ ከሜዳ ተነስቼ አይደለም። የራሳቸውን ሐሳብ ሊያስፈጽሙ የተነሱ ሰዎች በሐሳባቸው ስላልተስማማው ዲፖርት ሊያስደርጉ ይሞክራሉ። የቤተ ክርስቲያን አምላክ ግን አልተወኝ። አልስማማም፣ ከማንም ጋር አልስማማም። የፈለጋችሁትን መረጃ ከያዘ ሰው ጋር እስማማለሁ። እኔ በማርያም ደንብ አልስማማም። ገለልተኛ በሚለው አልስማማም። እናንተ ደግሞ እነሱ በሚለው ከተስማማችሁ እዚህ ጋር ያለው ነገር ይጣላባችኋል። እዚህ ጋር የሁለቱንም አባቶች ስም እየጠራን የሚላል መተዳደሪያ ደንባችሁ አንድ ከሆነ ማርያሞች የውጭ ሲኖዶስ አይገቡም። በውጭ ያሉትን አባቶች መተው እንደ ምዕመን ደጅ አቆመዋቸዋል። አያስገቡ፣ መቅደስ እንኳን አያስገቧቸው። ምክንያቱም ቀኖና ቤተክርስቲያን እንዳፈረሱ ያውቃሉ። ከሀገር ቤት ሊቃነ ጳጳሳት ሲመጡ ይቀድሳሉ። ቀድሰው ሲወጡ የፓትርያርክ ስም ይጠራሉ። አሁን ሰዎች ለራሳቸው ሐሳብ እንዲመቻቸው አገሩ ነፃ ሀገር ነውና ራሳቸው የቀረጹትን ህግ አይደለም፣ ሽማግሌዎች አይደለም፣ ትልልቅ ሰዎች አይደለም። ቤተክርስቲያኒቷ በደና ጊዜ መንፈስ ቅዱስ በሰራበት
መንፈስ ቅዱስ የሚሰራባቸው ሰዎች በነበሩበት ዘመን እንነጋገር። የተሰራ ህግ አላት። ቀኖናዋን ጠብቃ የኖረች ቤተክርስቲያን ናት። 3000 ዓመት ኖራለች። ዛሬ ሰዎች ተበላሽተው ለገንዘብ መሰብሰብ ወገናቸውን ለመርዳት ፖለቲካ ለማካሄድ ስለሚያደርጉት ከሆነ ምን እንነጋገረው ያሰተት መቼም ልንግባባ አንችል መቼም ስለዚህ እኔ ማንንም አልፈራም መፈራው ማንንም ብቻ የምኖረው ደግሞ ለአንድ ህይወቴ ለህሊናዬ ነው የምኖረው እዚህ ነው የትም ቤተክርስቲያን ቀጠራገ ማልቀጠረው ልክ የመጀመሪያው መጽሐፍ ጽፍ ሲኖዶስ አይሰደድም ስል ያመጡኝ አባት አልዋሽም አቡነ ኤልያስ ናቸው በዚህ ሀገር እዚህ መጣው ልክ በሊቀ ጳጳስናቸው ቀበላለሁ እኔ እዚህ ሀገር የገባሁት ሊቃነ ጳጳሳቱ የተሾሙለት ልክ የሊቃነ ጳጳሳቱ የሾሙለት ብዙ አባታችን በዚህ ጉዳይ አንስማማ መብት ነው ልጄ አንተም ያመንክበትን አድርግ መጽሐፉ ላይ ጀርባው ላይ አስተያየት ሰጥተውበት የሳቸው ማስተያየት እንደማያምኑ ስለዚህ እዛ ቦታ ላይ ተለያየ ከዛ በኋላ ከአቡነ መልከጼዴቅ ደብዳቤ መጣ የጻፍከው ጽሁፍ ልክ አይደለምና ተሳስቻለሁ ብለ ይቅርታ ጠይቃል ይቅርታ አልጠይቅም ይቅርታ ማጠይቅ ሆነ እና አባረራል የቤተ ክርስቲያን አምላክ ይግባ እኔም ማደውሳቸው ያጠመዱት ወጥመድ አልያዘኝም ማን ጠበቀ የውነታ ስለዚህ ሲኖዶስ አይሰደደ ፓትርያርክ ይሰደደ ተሰዶ ግን ሲኖዶስ ማቋቋም አይችልም በሌላ ቋንቋ ኦባማ ቻይና ሄዶ እኔ አሜሪካ ፕሬዝዳንት ነኝ ቢላውን ኮረደ በኋላ ይችላል አይችልም መንግስትና ቤተክርስቲያን አይደለም የሚለያዩት ባሰራሮች ስለዚህ የማርያምን ህግ እንከተላለን ካላችሁ ማርያሞቹን አይቀበሉ የውጭ የሚለውን አውጡ መጀመር የሚከተለው ላይ የማርያም ቤተክርስቲያን ገለልተኛ የሚል ቋንቋ አለ እውነተኛ ሽማግሌ ገለልተኛ ቢሆንና በተቀበለ ግን አይደለም ካህናቱ መግባት ይፈልጋሉ ምዕመናኑ መግባት ይፈልጋሉ ጳጳሳት ይመጣሉ አልሻሹም ዞር ያሉ ነው እነሱ ያው ምክንያቱም አሁን ተደውሎ ስለሚነገራቸው እውነቱን ብናገር ይሻላል አይደል ምክንያቱም እንደወጣን ተደውላላችሁ ስለማይቀር ማለት ስለማጣም ተደውሎላቸው ስለመጣው ማለት ተጠንቀቅተው ይስናል እኔ ጋር ውሸት አይስ በእውነቷ ምን ነው ያለች ሰከንድ ነው ሰከንድ ስለሆነ እውነቱን ተወጣው እዚህ ግጥም አርጋችሁ እንድትደውሉ በደንብ እውነቱን ልንገራችሁ ቅዳሴ ግማሽ ቅዳሴ መቀደስ ወንጀል መስዋዕቱ የሚለወጠው በእግዚአብሔር ስም በድንግል ማርያም ምልጃ በመላእክት ተራዳኢነት በሰማዕታት ታዳጊነት በካህኑ ስልጣን በአባቶች ቡራኬ ምንድነው የሚለው በእንተ ቅድሳቱ የሚነግረኝ ሰዋል ምንድነው የሚለው የሃይማኖት ቅን በሆነ መንገድ የሃይማኖትን ቃል የእግዚአብሔርን ቃል እንዲያስተምሩ የሃይማኖትን ስራ እንዲሰሩልን እንዲያኖሩን ስለ ብፁዕ ሊቃነ ጳጳሳችን ስለ አባ ሚለው ጋር ሲደርስ ዲያቆኑ ሊቃነ ጳጳሳት ኤጲስቆጶሳት ብሎ ግን አባ እከሌ በሌ ጥፋት የተሰራው መቼ ነው ከጃንሆይ በኋላ ደርግ በኃይል ገብቶ ካህናትን ሲቀጠቅጥ ፍርሃት ነው የኢትዮጵያ ቤተክርስቲያን እዚህ ዘመን እንዴት እንደደረሰች ታውቃላችሁ እድሜ ለጀነራል ሚስቶች እድሜያቸውን ያርዝሙ ካህናት መስቀል ያሳልሙም ነበር በደርግ ጊዜ ባለወልድ ጋር ተዘግቶ ነበር በቤተ መንግስቱና በእንት ማን ያሳለፈው እናቶች ተሰብስበው ጽዋ ይጠጡ ነበር ሰው ጽዋውን ነበር የሚስም ውለታቸውን መርሳት የለም ፍርሃት ሲመጣ ሰው እግዚአብሔርን ይከዳል ጴጥሮስ ከመንፈስ ቅዱስ በፊት ማንን ክዶታል ጌታን ክዶታል መንፈስ ቅዱስ ከወረደ በኋላ አሁን ሰዎቹ ስለፈሩ አይደለም የማይፈራውን የእግዚአብሔር ቃል እንነጋገር ሲኖዶስ የት ነው ያለው ኢትዮጵያ መንበር ይሰደዳል ፓትርያርክስ ተሰዶ ግን ሲኖዶስ ማቋቋም አይችልም እና ገለልተኛ ቤተክርስቲያን የሚባለው ሽምግልና እውነት ለማስታረቅ ቢሆን ኖሮ ሁላችንም በደገፍ ለማስታረቅ አይደለም ለምንም አይደለም ሰዎች የራሳቸውን ፓወር ለመያዝ ያመጡት ሐሳብ ነው በዚህ የማይስማማ ካለ ገለልተኛ ቤተክርስቲያን
አይሰራም ከተገለሉ ደግሞ መገለል ግን አሁን አልሸሹም ዞራ ሁሉም ጳጳስ ሲመጣ ይገባል ይቀድሳል ጳጳሱ ዞር ሲሉ ደግሞ ምንድነው ማንንም ማታለ ይሄ ማታለ አንስማማም ግልጽ ነው እሺ እና እኔ የትም ቦታ ነው ማገለግለው ወንጌል በዛለበት ይሄዳለው የውጮቹ ጋር ግን አልሄድም የማልሄደው ደግሞ ስለምጣላቸው ወይም ስለሚያስጠሉኝ አይደለም ቀኖና ቤተክርስቲያን ስላፈረሱ ሲኖዶስ ማለት ለአንድ ሙሉ ሀገር ለአንድ ሃይማኖት ክፍል የሚሰጥ ሲኖዶስ ማለት ግብፃውያን ሲኖዶስ አላቸው የላቸው አላቸው እስከን ሮማውያንስ ኤርትራውያንስ አላቸው ህንዶችስ አላቸው አንጾኪያስ አላቸው ስለዚህ እኛ ከግላችን የምናፈልቀው ነገር ባይኖር ቤተክርስቲያኒቷ በሰላም እኔ ደግሞ እዚህ ጋር ሐሜት አይደለም ያምነው ሐሜት ማለት እሳቸው ሌባ እሳቸው ቀጣፊ እሳቸው ግን እዚህ ጋር ማንንም አልቆንም ማንንም አልረግም እኔ ማን ነኝ እውነቱ እውነት ነው እውነት የትም አይደበቅ ስለዚህ ለሚጠየቀው ጥያቄ እውነተኛ መልስ ሰጣለሁ መረጃ ያለው ሰው ቤተክርስቲያኒቷን የሚያቃት ሰው ይናገር ቤተክርስቲያኒቷ አሁን እኛ ይቆምንላት ስለ ግብጽ ቤተክርስቲያን አይደለም ወይ ስለ ኤርትራ ቤተክርስቲያን ወይ ስለ ህንድ ቤተክርስቲያን አይደለም የቆምነው ስለምን ቤተክርስቲያን ስለምን ቤተክርስቲያን የሚገደን ስለ ኢትዮጵያ ቤተክርስቲያን ነው የሚገደን ስለ ኢትዮጵያ ነው ስለሚገደን ከተነጋገርን ምንም ያለያየን ነገር የለም ስለዚህ ጥያቄው ላይ የቀረበው በገለልተኛ ቤተክርስቲያን ከተገለገለ ወይም ገለልተኛ ቤተክርስቲያን ቀኖና ቤተክርስቲያን ይጣሳል ወይ አዎ ይጣሳል አጭር ነው ለምን የፓትርያርክ ስም የሊቀ ጳጳስ ስም አልተጠራም ቅዳሴው ሙሉ ቅዳሴ ነው አንድ ሰው ገለልተኛ አካል የሚሆነው ምን ለማለት ነው ለማስታረቅ ነው አይደለም ለማስታረቅ ገለልተኛ አካል ከሆነ ሁሉ ጊዜ እለት ሳይደክም እስኪታረቁ ድረስ ምን ያደርጋል ጥረት ያደርጋል ነገር ግን ማንኛውም ገለልተኛ ቤተክርስቲያን የትም ቦታ ሄዱ ገለልተኛ ቤተክርስቲያኖች ሁለቱንም አይቀበሉ ልክ እንደናንተ መንበሩ ኢትዮጵያ ነው ሲኖዶስ አይሰደድም በአስተዳደሩ ግን ቅሬታ አለን በምኑ አስተዳደር በቤተ ክህነቱ አስተዳደር ምንድነው ቅሬታችሁ ሲባል ፖለቲካ ገብቷል እና ፖለቲካው እስኪወጣ ድረስ ፖለቲከኞችን አንቀበልም ይሄ ነው በቃ ያለው ልጅ የሚቀጥለው ጥያቄ በግብጽ ቤተክርስቲያን ተፈጥሮ የነበረው የሲኖዶስ ችግር ዛሬ በኢትዮጵያ እንደሚሰማው ነው ችግር ነበር በግብጽ ቤተክርስቲያን የታየው አስታራቂነት ስራ በእኛና በኢትዮጵያኖች ሊደረግ የማይችለው ለምንድን ነው በግብጽ ቤተክርስቲያን አሁን እዚህ ጋር ጀግንነት ይጠይቃል በቃ አሁን ለቤተክርስቲያን ሊሞት የተዘጋጀ ሰው ልክ እንደ ግብጽ ቤተክርስቲያን ያደርጋል በግብጽ ቤተክርስቲያን አቡነ ሺኖዳን ሳዳት የሚባል መሪ አወረዳቸውና ከመንበራቸው አውርዶ ያለምንም ጥፋት ገዳም ውስጥ አሳሰራቸው በግዞት ሲያስቀምጣቸው የግብጽ ህዝበ ክርስቲያን ብቻ ሳይሆኑ እስላሞቹም ተነስተው የተሾሙትን አዲስ ጳጳስና ሳዳትን በጥይት ገለው አቡነ ሺኖዳን መለሱ ይሄንን ያደረኩት ፓትርያርክ ይያለ ፓትርያርክ አይሾምም ለሚለው ህጋቸው ህዝቡ ተጋደለ መድረክ ላይ እንዳሉ ገደሏቸው ይሄ ጀግንነት አትግደል የሚለው ህግጋ እግዚአብሔር እንዴት እንደምን ለሃይማኖታቸው ቀንተው አድርገውታል ፍርዱን ለማን እንተዋል ለእግዚአብሔር ያ ጀግንነት ካለ በርግጠኝነት ፓትርያርክ ወርዶ ፓትርያርክ በህይወት ይያለ ሲሾም መጀመር ነበረበት በቴዎፍሎስና በተክለ ሃይማኖት ዘመን የኢትዮጵያ ህዝብ ግን ትልቁ ችግራችንን ካልፈታ ነው ሁሌ ችግራችንን ይዘነው በዞሩን ቁጥር ያ ችግር ያጠመደ መልሶ ምን ይላል ይጥለናል የኢትዮጵያ ህዝብ መገላገል ነው እንጂ የምንፈልገው መፍትሄ ማምጣት አይደለም አንድ አባት የ80 ዓመት አባት ሲነግሩኝ ሊቀ ጳጳስ ናቸው ምናሉ በጃንሆይ ጊዜ
በሙሉ ህዝቡ የሚፈልገው እኚህ ሽማግሌ ይወረዱና የፈለገው ይምጣ። ሽማግሌ ወረዱ። ማን መጣ? ደርግ መጣ። የፈለገው መጣ። የፈለገውን አደረገ። ልክ ደግሞ ግድያው እስሩ ሲያስመርረው ይሄ ሰው ወርዶ የፈለገው ምን ይበል ይምጣ ተባለ። ኢህአዴግ መጣ። የፈለገው መጣ። የፈለገውን ያደረገ። እኔ አሁን መፈራው ኢትዮጵያ 4 በሮች አሉ አይደል? የጅማ መንገድ አለ፣ ወደ ትግራይ መሄጃ መንገድ አለ፣ ወደዚህ ወደ ቦረና መሄጃ መንገድ አለ፣ ወደ ወለጋ መሄጃ መንገድ አለ። አራቱንም አስተውላችሁ ከሆነ ትልልቅ ወንዞች አሉ ይሉ አባይ አለ፣ በዛ ጊቤ አለ፣ በዛ አዋሽ አለ፣ በዛ ደግሞ ፍንጫዋ ነው ምናምን አለ። አሁን ያንን ወንዝ ይዘው ከወለጋ በታች ያሉ ሰዎች ተገንጥለው አንድ ሀገር ነን ቢሉ፣ አባይን ይዞ ደግሞ ሌላው አንድ ሀገር ነኝ ቢል፣ አዋሽን ይዞ ሌላው አንድ ሀገር ነኝ ቢል፣ ግልገል ጊቤን ይዞ ሌላው አንድ ሀገር ነኝ ቢል፣ ወለጋ ለመሄድ ዲቪ ልንሞላ ነው? ቤተክርስቲያኒቷ ስትነካ አገሪቷ እየጠፋች ነው። ስለዚህ የእግዚአብሔር ልጆች የኛ እዚህ መኖር እንደ ዮሴፍ እዛ ላለ ህዝብ መጽናኛ ለመሆን ከዚህ ሆኖ መታገል ለኡነትና ስለ ኡነት መታገል ይቻላል። የምናየውን ችግር መፍትሄ ለማምጣት መታገል እንችላለን። ግን ትግል በመለያየት ማሸነፍ አንችል እና የግብጽ ቤተክርስቲያን ፓትርያርካቸውን የመለሱት ደማቸውን ሰጥተው እንግዲህ የኛን ደግሞ ወይ ጀግና እስኪነሳ ወይ ራሱ እግዚአብሔር እስኪመረን ድረስ እንጠብቃለን በጸሎት። ሌላው ጥያቄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ አባላት የመንፈሳዊ ግዴታ ቢያብራሩ። የሲኖዶስ አባላት ለምእመናኑ በአመት 2 ተሰብስበው የሚሻሻለውን ቀኖና ያሻሽላሉ፣ የሚስተካከለውን ያስተካክላሉ፣ የጎደለውን ይሞላሉ። ቅባ ቅዱሱን ሜሮኑን አፍልተው አዲስ አብያተ ክርስቲያናት የሚባረኩ ካለ እሱን ይሰጣሉ፣ ትእዛዛት ያወጣሉ፣ መተዳደሪያ ደንብ ይቀርጻሉ፣ ያለውን ችግር ያደምጣሉ። አሁን ግን ምንም አንደብቅም ከናስ ችግሩን ስታቁ ለችግሩ መፍትሄ የምታመጡ ከሆነ ሲኖዶስ ውስጥ ችግር አለ። ምንድነው ችግሩ? በሐሳብ አይስማሙ። በሐሳብ እንዳይስማሙ የሚያደርገው ማለት ነው ራሳቸው ጳጳሳቱ ሳይሆኑ ከውጪ ያሉ ሰዎች ናቸው። በአቡነ ጳውሎስ ጊዜ ታስታውሳላችሁ። በአንድ ወቅት የሲኖዶስ ስብሰባ ላይ ሊቃነ ጳጳሳት በመኖሪያ ቤታቸው ተደብድበው አሁን ቤተክርስቲያኒቷን ማን ሊያጠፋት እንደሚፈልግ እየለየን ካወቅን ያኔ መታገል እንችላለን። ችግር እነዚህ ሽማግሌዎች ናቸው። የ70 ዓመት የ80 ዓመት ሽማግሌዎች ናቸው። አሁን ነው ወጣት ሊቃነ ጳጳሳት የተሾሙት። ያሉት ጠቅላላ ምን ያሉ ናቸው? የጃጁ ሽማግሌዎች ናቸው። ምንም አቅም የላቸውም። ቢናገሩ አይደመጡም። እኔ አንድ አባት አለ ጆሮአቸው ያስቸገራቸው እና አባታችን ሐኪም የላከሎትን ላኩልንና ማዳመጫ እንላከሎታል። ምን ነው ምን ልሰማበት? መድኃኔዓለም የገላገለኝ ምን ልሰማበት ነው የምትከፍተው ጆሮ? አልፈልግም። እኛ አባት ግን ከእጃቸው ዳዊት የማይለዩ አባት ናቸው። እስቲ ሽማግሌ ምን አቅም አለ? መፍትሄ ማምጣት ከፈለግን እኛ መበላላት መነካከሱን እንተውና ለዛች ሀገር እንሙትል፣ ለዛች ሀገር እንድረስላት፣ ለዚች ቤተክርስቲያን እንድረስ። ህዝቡን በአንድ ጊዜ መናፍቅ እየወረሰው ማታ ስንነጋገር ነበር። የኢትዮጵያን ቤተክርስቲያን ህዝቡ ከዚህ በኋላ አያውቃት። ለምን? ዞር ሲል ሙሉ ወንጌል የከፈተው ምን ትምህርት ቤት፣ ዞር ሲል መካነ ኢየሱስ የሰጠ ክሊኒክ፣ ውሃውን ያወጣው ካቶሊክ መካነ ኢየሱስ። የኢትዮጵያ ቤተክርስቲያን ምንም መስጠት አልቻለችም እያላት። ምክንያቱም አስተዳደሩ ስለታወቀ፣ አስተዳደሩ ስለተበላሽ፣ አስተዳደሩ ላይ ችግር ጣልቃ ስለተገባ ማን ዓለም ላይ ኪሳራ ስለመጣ አሁን ጠቅላላ ቤተክርስቲያኒቷ ላይ መቀጠር የሚፈልጉ ሰዎች ውጭ ያሉ ሰዎች ናቸው። ካህናት ያልሆኑ ቤተክርስቲያኗን የማያውቋት። ለምን? ያለውን ንብረት ለማጥፋት፣ ያለውን ቅርስ ለማጥፋት፣ ቤተክርስቲያኒቷን ባዶ ለማስቀረት። ከውጭ የሚመጣው
ከዚህ የሚሄደው ነጭ ምንድነው ይዞ የሚመጣው ነገር? መስቀል፣ ስዕል፣ መጻሕፍት። ለምን? ቤተክርስቲያኒቷን አይኗን ለማጥፋት። ቅርስ ያዘች ማናት? ቤተክርስቲያን። ስለዚህ ያልገባን ነገረኛ እኛ ስንባላ ሌላው ድርሻውን ይዞ ይሄደ። ኋላ ስንነቃ ግን ባዶ ቤት ነው የምናገኘው። ባዶ ቤት። ስለዚህ እግዚአብሔር ልጆች ይሄ የሚያጨቃጭቅ ነው አይደለም። ይሄ 3000 ዓመት የኖረ እውነት እንዴት 3000 ዓመት የኖረ እውነት እኛን ያለያያል? እንዴት 3000 ዓመት የኖረ ሀቅ ያባላል? በርግጥ ያበሳጫል። ምክንያቱም ለይተን ማየት ስላልቻለ። ትናንት ተናግሬያለሁ፣ ዛሬ ደግማለሁ። የክርስቶስ ስነ ስቅለት ይታያል። ይሄ ደም ነው ቤተክርስቲያንን የሰራት፣ ኢህአዴግ አይደለም። የኢህአዴግ ወታደሮች ደም የፈሰሰው መንግስት ለመገልበጥ ነው እንጂ ለቤተክርስቲያን ጽናት አይደለም። የደርግ ወታደሮች ደም የፈሰሰው ቤተክርስቲያኒቷን ከጃንሆይ ለማላቀቅ አይደለም፣ ጃንሆይን ለመገልበጥ። እሱን እንለየው። በቃ ቤተክርስቲያኒቷን ለብቻዋ እናስቀምጣት። እዚህ ቦታ የኢህአዴግ መሪዎች አሉ፣ የደርግ መሪዎች አሉ፣ ጃንሆይ አሉ። መንበሩ ላይ የከበረው ማን ነው? ማን ነው? መድኃኔዓለም። ከሱ ጋር እንዴት እንከራከራለን? ይሄንን በዚሁ መልክ እንጠብቅ። ከዚህ ስንወጣ እውነቴን ነው የምላችሁ፣ እኔም ጥሩኝ ስለ ሀገር ፖለቲካ ነው መከራከር ማውጋት ከፈለጋችሁ የምታውቁትን ይዛችሁ ነው። ኢህአዴግ ሀገር ቤት ያደርጋሉ፣ ደርግ ያደረገው መፍትሄ እናመጣለን ካላችሁ ከዚህ መቅደስ ውጪ እናደርገውና ቤተክርስቲያኒቷን መስቀሉን፣ ታቦቱን፣ ክህነቱን ለብቻ እንተው። ያንን የምንጋደለው ለምንድን ነው? ለመንግስተ ሰማያት። እንደ ባላይምሮ ካሰብን ይሄ እዚህ መድከማችን ስራ አድሮ የመጣኩ አለ አይደል? እዚህ ውስጥ እንዲህ የምንውለው ለዛ ለሰማያዊው ቤታችን፣ ለሰማያዊው ቤት። በቃ ከዚህ ስንወጣ ግን እውነቴን ነው የምነግራችሁ፣ እኔም መጥሩኝ ይመጣል። ሞክሬ ነበር ፖለቲካ ፓልቶክም ይባላል። ኢትዮጵያ ላይ የኢትዮጵያን ትምሳኤ ለማየት የማይፈልግ ሰው አለ እዚህ ውስጥ? ህዝቡ ረፍት እንዲወጣ የማይፈልጋል? የለም፣ ሁሉም ይፈልጋል። ግን ስትገቡ ስድብ ይቀድማል። አፈር አባቱ ይብላና እንደዚህ ምን ሰው አገር ነገር ለምራብ ይለኝ ይቀበለዋል እንዴ? ራሱን መቆጣጠር ማይችል። ስለዚህ የእግዚአብሔር ልጆች እውነት ከፈለጋችሁ እውነቱ አንድ ነው። እውነቱ ማናችንም ሳንጸነስ በፊት 3000 ዓመት ኖረ። ችግር ተፈጥሯል። አዎ ችግር ተፈጥሯል። ችግሩን ለመፍታት ግን ችግሩን ማባባስ አይደለም ወይም በተቀደደው ቦታ ማለፍ አይደለምና ያለው መልስ ይሄ ነው። ሁሉም ወረቀቶች ተመሳሳይ ናቸው። የሚቀጥለው ቀኖና ምንድነው? ዶግማ ምንድነው? ፍትሐ ነገሥት ማለት ምንድነው? ቀኖና ማለት በአባቶች በሲኖዶስ ስብሰባ ሊለወጥ ሊቀየር ሊሻሻል የሚችል ነገር። ዶግማ ደግሞ ማለት ሊቀየር ሊለወጥ የማይቻል ነገር። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው፣ የእግዚአብሔርም ልጅ ነው። ይሄ ሊቀየር ይችላል? አይችልም። ሥላሴ አንድም ሶስት ናቸው። ሊቀየር ይችላል? አይችልም። ጥምቀት አይቀየርም። ስጋው ደግሞ አይቀየርም። መስቀሉ አይቀየርም። ቅዳሴው አይቀየርም። ጾሙ አይቀየርም። ቅዳሴው አይቀየርም። የቅዳሴው ሰዓት ግን ሊቀየር ይችላል። ቀኖና። ጾሙ ሊቀየር አይችልም። የጾሙ ሰዓት ግን ቀኖና። አሁን ካሊፎርኒያ ገና ቅዳሴ አልገቡ፣ ቀኖና ስለሆነ። ሁላችሁም በኢትዮጵያ ሰዓት ግቡ ቢባል ኖሮ እዚህ ቅዳሴ የምንጀምረው ሚድናይት ላይ ነው ማለት። እዚህ ቀኖና ስለሆነ እንደያለንበት ሀገር ሰዓቱ ይለወጣል። ቅዳሴው ግን ምን አይለወጥም። ግልጽ ነው? እሺ የሚቀጥለው ጥያቄ ወደ ኢትዮጵያ ቤተክርስቲያን ብንገባ በገንዘባችንና በንብረታችን ወይም በአስተዳደራችን ላይ ምንድነው የሚሆነው? እኛ ለመኖር እነሱን ለመኖር ያብቃቸውና የንብረቱን ጉዳይ ማን ያውቃል? እግዚአብሔር። በኢትዮጵያ ቤተክርስቲያን ስር ስትገቡ መዋቅር ነው የምትጠብቁት። አንድ አጥቢያ ይሆናል። አጥቢያው የሚተዳደረው በደብሩ
ሰበካ ጉባኤ በካህኑ እና በመመናኑ በዚህ ንብረት በዚህ ገንዘብ ላይ ማንም አያዝበት ማንም አሁን መሪጌታ አለ ቀሲስ አሉ ነገር ሊቀጳጳሱን ስትቀበሉ ያገረ ስብከቱ ሊቀጳጳስ ተነስተው አይ መሪጌታን አንስቼ ዲሲ ወስጄዋለሁ ወይ ካሊፎርኒያ ወስጄዋለሁና ሌላ ካህን ልክላችኋለሁ ብሎ መቀየር አይችልም እናንተ እስካልጠየቃችሁ በቃ ባስተዳደሩ ጣልቃ አይገቡም በገንዘቡ ያዙበትም ምንም ስንት እንዳላችሁ እንኳን ያለ መንገር መብታችሁ ምንም እዚህ ቦታ መጥተው ከቡራኬ በስተቀር እዚህ ቦታ መጥተው እናንተም መጸለይ እናንተም መቀደስ እናንተም ማክበር ካልሆነ ችግር ሲፈጠርባችሁ እንደ ሽማግሌ ሆኖ ከመቆም በስተቀር ምንም መብት መጨረሻ ግን ትውልድ አልቆ ይሄ ቤተ ክርስቲያን ቢቀር ለማን ነው የምትሰጡት ነገር ለማን ትውልድ አልቆ ማንንም አልቆ ማለት ወይ ለቻሪቲ ወይ ደግሞ ለኢትዮጵያ ቤተ ክርስቲያን ግን እስካላችሁ ድረስ ይሄ የናሽቪል ደብረ ቀራኒዮ መድኃኔዓለም ምዕመናን ንብረት ባስተዳደር ውስጥ አንድም ነገር በቃ ምንም ማዘዝ አይችልም ከናንተ አቅም በላይ ሆነ ችግር ሲኖር ለመፍትሄ ይጠራሉ ንግስ ሲኖራችሁ ለቡራኬ ይጠራሉ ሌላ ግን ያደርጉት ነገር ጥያቄ ያለው አለ በዚህ ላይ ወረቀት ጻፉና ስጧቸው ምክንያቱም ማአት ወረቀት ነው እሺ የሃይማኖት አባቶች በተለያዩ ፖለቲካ ተጽዕኖ ህዝቦቻቸውን ትተው ሊሰደዱ ይችላሉ ሲባል ስጋዊ ነው ወይስ ሃይማኖታዊ እንግዲህ ፓትርያርክ የሚሰደድበትን ህግ ትናንት አንብበናል ምንድነው ፓትርያርክን ከአንድ መንበሩ ሊያሳድደው የሚችለው አንደኛው ፖለቲካ ነው ሁለተኛው ደግሞ ያሉት መሪዎች ጣዖት የሚያመልኩ ከሆኑ ጣዖት እንዲመለክ ሲያስገድዱት በሰማዕትነት መሞት ካልቻለ ከፈራ ጥሎ መሸሽ ይችላል ሲሸሽ ግን ሲኖዶሱ ወስኖለት አይደለም ያ የግል ውሳኔ ነው ለምሳሌ አቡነ ቴዎፍሎስ የመውጣት እድል ነበራቸው በብዙ የውጪ ሰዎች ዘንድ ይታወቁ ነበር መውጣት መብታቸው ነበር ግን መውጣትን አልመረጡም ምንም መረጡ መሞትን መረጡ እዛው ሞቱ ሰማዕትነት ተቀበሉ ማለት ሌሎቹ ደግሞ መሸሽ ፈለጉ ሸሹ ግን በሲኖዶስ አይወሰንላቸው ሽሹ መንግስት ሊገሉት ነው ሽሹ እንዲያደርጉ አይባል ወይ ወዳጅና ወይ ዘመድ ሊያስነሳቸው ይችላል ግን እነ ዮሐንስ አፈወርቅ እና አትናቴዎስ የቀደሙት ደጋግ አባቶች ተሰደው ለምንድን ነው የተሰደዱት እነሱ ከሞቱ ጳጳሳት የሚሾም ሌሎችን ሊቃነ ጳጳሳት ካህናት የሚሾም ስለሌለ ወደ ገዳም ወደ ተለያየ ሀገር ሄደው ባሉበት ቦታ ሆነው የያዕቆብ ዘእንበረዲን ታሪክ ብታነቡ ታስሮ ነበር በታሰረበት ቦታ ጥሩ መነኮሳት ምዕመናን ያመኑባቸው ሄዳችሁ ጠይቁት ብለው ነዳያን መስለው መጥተው እዛው ጸሎት አድርጎ ጳጳስ አርጎ ልኳቸው ወዳሉበት ቦታ ጳጳስ ከሌለ ምን ስለማይኖር ቄስና ዲያቆን ስለማይኖር ቤተክርስቲያን ስለማትኖር ማለት እና ፖለቲካ ያሰድደዋል ከዚያ በኋላ ደግሞ ያለው ሁኔታ ያሰድደዋል የተሰደደ የሃይማኖት መሪ ፓትርያርክ በተሰደደበት ሀገር እየኖረ ሌላ ምክትል ፓትርያርክ መሾም ሊልክ ይችላል ሲባል ለምን ያህል ነው መጀመሪያ የተሰደደ ፓትርያርክ በተሰደደበት ቦታ ሆኖ ሌላ ምክትል አይልክ ሊቃነ ጳጳሳት ይልክና መንበሩ በአቃቤ መንበር ይጠበቃል ልክ በብፁዕ አቡነ መርቆሬዎስ ላይ እንደሆነው ማለት ነው እሳቸው ሲወርዱ እና አቡነ ያዕቆብ እና አቡነ ዜና ማርቆስ አብረዋቸው የነበሩት ሊቃነ ጳጳሳት መንበሩን ጠብቀው አቆይተዋል ሌላ ምርጫ እስኪካሄድ ማለት ነው ይሄንን መልሼዋለሁ ስለ ገለልተኛ ቤተክርስቲያን ነው ቤተክርስቲያን የሲኖዶስ የበላይ ጠባቂ ተብላ የቤተክርስቲያን አባል ብትሆን በንብረቷ ላይ የሚመጣው አሁን የመለስነው ነው አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ለሲኖዶስ የበላይነት ጠባቂ ሊቋቋም ወይም ብቻውን ሊቆም ይችላል ወይ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ሲኖዶስ የበላይ ጠባቂ አይችልም ሲኖዶሱ ሊቀ ጳጳስ ይሰጣል ለሀገረ ስብከቱ በሀገረ ስብከቱ ውስጥ ነው የሚሆነው ማለት ነው እሺ ይሄም የተመለሰ ነው
ከኢትዮጵያ ውጭ ያሉ የተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ስር ቢሆኑ ጥቅሙ ምንድነው? ቀኖና ቤተክርስቲያንን እንጠብቃለን፣ ሕገ ቤተክርስቲያንን እንጠብቃለን፣ ቤተክርስቲያኒቷን ከጥፋት እናድናለን። መንበር መሰደድ ካልቻለ ሁለቱ አባቶች ካልታረቁ ገለልተኛው ነው